ወቅቱ እንደ አውሮፓውያን አቆጣጠር 636 ዓመተ ልደት ነበር። ሙቀቱ እንደ እሳት በሚጋረፈው በዚያ የአረቢያ በረሃ ጥልቅ ሸለቆችና ወጣ ገባ ተራራዎች በከበቡት የርሙክ ተብሎ በሚጠራው ወንዝ ዳርቻ ታሪካዊ የውጊያ ቀጠሮ ተይዞ ነበር። ይህ ክስተት ዝም ብሎ ተራ ወታደራዊ ግጭት ሳይሆን የመካከለኛው ምስራቅን ዕጣ ፈንታ ለዘመናት የለወጠ ወሳኝ የታሪክ ምዕራፍ ነበር። በሶሪያ በፊልስጤምና በዮርዳኖስ መካከል በሚገኘው በዚህ አስቸጋሪ ምድር ላይ በሁሉም ረገድ ፈጽሞ የማይመጣጠኑ ሁለት ሰራዊቶች ፊት ለፊት ተፋጠጡ። በአንድ በኩል የዘመኑ ልዕለ ኃያል የነበረውና የታላቋ ሮም ወራሽ የሆነው የቤዛንታይን ግዙፍ ጦር ቆሟል። ይህ ጦር ዘመናዊ ትጥቅ የታጠቀ በ10 ሺዎች የሚቆጠር ወታደር ያሰለፈና ስፍር ቁጥር የሌላቸውን ጦርነቶች ባሳለፉ አንጋፋ የጦር መሪዎች የሚመራ ነበር። በሌላ በኩል ደግሞ መነሻውን ከአረብ በረሃ ያደረገ ቁጥሩ ከ30 ሺህ የማይበልጥ ነገር ግን በማይሸነፈው የጦር መሪ በኻሊድ ኢብኑል ወሊድ የሚመራ በአንጻራዊነት አነስተኛ የሆነ የሰሓባዎች ሰራዊት ይታያል። ትልቁ ጥያቄ ይህ ውስን ቁጥር ያለው የአረብ ሰራዊት ግማሹን ዓለም ይገዛ በነበረው በዚያ ታላቅ ወታደራዊ ኃይል ፊት እንዴት ሊቆም ቻለ? ከጥቂት ዓመታት በፊት ከበረሃ የወጡት እነዚህ ተዋጊዎችስ በደንብ የሰለጠነውንና የተደራጀውን የሮም ጦር እንዴት ሊያሸንፉት ቻሉ? የየርሙክ ምድር በጦር ታሪክ ውስጥ እጅግ አስደናቂ ከሆኑት የስትራቴጂና የውጊያ ጥበብ ታሪኮች አንዱ ተጽፎ የሚገኝበት አውድማ ለመሆን እንዴት በቃ? ሚስጥሩ በድፍረት ወይም በዕድል ብቻ የተገደበ ሳይሆን ወታደራዊ ብልህነት፣ ጥብቅ ዲሲፕሊን፣ የማይናወጥ ኢማንና የውጊያን ሂደት ቅጽበት በቅጽበት የለወጠ ጥልቀት ያለው ዕቅድ ውጤት ነበር። በእነዚያ 6 የጦርነት ቀናት ሰማዩ በአቧራ ታፍኖ የሰይፍና የጦር ድምፅ አስተጋብቶ በሁለቱም ወገን በሺዎች የሚቆጠሩ ወታደሮች ወደቁ። በየርሙክ የተመዘገበው የሰሓቦች ድል ተራ ወታደራዊ ድል ብቻ ሳይሆን የሮማውያን በአረቢያ ምድር ላይ የነበራቸው የበላይነት ሙሉ በሙሉ የተንኮታኮተበት አስደናቂ ክስተት ነበር። ከዚያ ውጊያ በኋላ ቀጠናው ዳግም እንደነበረው አልሆነም። ታላላቆቹ ከተሞች ደማስቆ፣ ኢየሩሳሌምና አንጾኪያ አዲስ የታሪክ ምዕራፍ ጀመሩ። ለዘመናት ቀጠናውን ሲገዛ የነበረው የቤዛንታይን ግዙፍ መንግስትም ከምስራቅ ምድር እጁን መሰብሰብ ጀመረ። ይሁን እንጂ ከታሪኩ ጀርባ የሚነሱ በርካታ ጥያቄዎች ነበሩ። ይህ ድል እንዴት ሊገኝ ቻለ? ለድሉ መንስኤ የሆነው የኻሊድ ኢብኑል ወሊድ የጦር መሪነት ብቃት ነው ወይስ የሮም መሪዎች ስህተት? ወይስ ደግሞ አስቸጋሪው መልክዓ ምድራዊ አቀማመጥ? ወይስ አነስተኛውን ሰራዊት ወደማይሸነፍ ኃይልነት የቀየረው ያ የሰሓቦች ኢማን? በዛሬው መሰናዷችን ወደ ኋላ 14 ክፍለ ዘመናትን እንጓዛለን። ሮማውያን በታሪካቸው ካሰለፏቸው ግዙፍ ሰራዊቶች ውስጥ አንዱን እንዴት እንደገነቡ፣ ኻሊድ ኢብኑል ወሊድ ለውጊያው የነደፉትን ዕቅድ፣ እንዲሁም የርሙክ ምድር የቤዛንታይን ኢምፓየር ሰራዊት መቃብር እንዴት ለመሆን እንደበቃች በስፋት እናያለን። ከጦር ሜዳው በስተጀርባ ያሉ አስገራሚ ሁነቶችንም በስፋት እንመለከታለን። የጀግንነት፣ የፍርሃትና የክህደት ትረካዎች፣ የታሪክን አቅጣጫ የቀየሩ ወታደራዊ ስልቶች፣ ከመጀመሪያዋ የጦርነት ብልጭታ አንስቶ የሮም ሰራዊት በየርሙክ ጥልቅ ሸለቆች ውስጥ ተገፍትሮ እስከ ወደቀበት የመጨረሻዋ ቀን ድረስ ያለውን ሂደት በምናብ እንቃኛለን። ይህ መሰናዶ ስለ አንድ ውጊያ ብቻ የሚያወራ ታሪክ ሳይሆን የዓለም የኃይል ሚዛን የተቀየረበት፣ የታላላቅ መንግስታት ሥርወ መንግሥት የተናወጠበት ወሳኝ ምዕራፍ ነው። የየርሙክ ዘመቻ 30 ሺህ ሰሓባዎች ግዙፉን የሮም ጦር ፊት ለፊት ተጋፍጠው በታሪክ ደማቅ ሆኖ የሚታወስ ድል ያስመዘገቡበት ታላቅ ክስተት ነበር። በየርሙክ ሜዳ ላይ የጦር ሰይፎች ከመመዘዛቸውና የየርሙክ ምድር በታሪክ ታላቅ ለሚባለው ወታደራዊ ፍጥጫ መድረክ ከመሆኗ በፊት ዓለም በግዙፍ ኢምፓየሮች ጥላ ስር ትገኝ ነበር።
እነዚህ ኃያላንም በበላይነትና በይዞታ ሽሚያ እርስ በርሳቸው ይናቆሩ ነበር። ከነዚህ ኃያላን መንግስታት ግንባር ቀደም የነበረችው የጥንቷ ሮም የክብር ወራሽ የሆነችው ቤዛንታይን ናት። ይህች ሥርወ መንግሥት ለረጅም ዘመናት ምስራቁን ዓለም የገዛች ከመሆኗም በላይ በማንም ሊደፈር የማይችልና የማይበገር ኃይል ተደርጋ ትታይ ነበር። የርሙክ ላይ የሆነውን ለመረዳት ሙስሊሞች የገጠሙትን ያንን ጠንካራ ተቃራኒ ኃይል በቅድሚያ ማወቅ የግድ ይላል። የሮም ሰራዊት ዝም ብሎ ቁጥሩ የበዛ ጦር ብቻ ሳይሆን ለዘመናት የዘለቀ የጦርነት ልምድ፣ ጥብቅ ዲሲፕሊንና ስልታዊ አደረጃጀት ያለው ግዙፍ ወታደራዊ ግንባር ነበር። በአምስተኛው ክፍለ ዘመን የምዕራብ ሮም መንግስት ቢፈርስም አንዳንዶች እንደሚመስላቸው የሮማውያን ስልጣኔ አብሮ አልጠፋም ነበር። ቤዛንታይን በሚል አዲስ ስም በምስራቅ በኩል ኃያልነቷን ጠብቃ ቀጥላለች። ዋና ከተማዋ ቆስጠንጢንያ አሊያም ኮንስታንቲኖፕል ትባላለች። ይህችን ከተማ አጼ ቆስጠንጢኖስ አንደኛ በምስራቅ የኃይል ማዕከል እንድትሆን የመሰረታት ናት። በዚያ ዘመን ቆስጠንጢንያ ከዓለም ታላላቅ ከተሞች አንዷ ነበረች። በበርካታ ድርብርብ ግንቦች የታጠረች በመሆኗም በዓለም ኃያላን መንግስታት እንኳ ሳይቀር በቀላሉ ተደፍራ የማታውቅ የጥንካሬ ምልክት ነበረች። በከተማዋ ውስጥም እጅግ ውብ የሆኑ ቤተ መንግስታት፣ ግዙፍ አብያተ ክርስቲያናትና ከመላው ዓለም ሸቀጦች የሚጎርፉባቸው የንግድ ማዕከላት ሞልተውባታል። ከዚህች ከተማ በመነሳት የቤዛንታይን ንጉሠ ነገሥታት ከአናቶሊያ እስከ ሻም፣ ከግብፅ እስከ ሰሜን አፍሪካ እንዲሁም በበልካን አካባቢ ያሉ ሰፋፊ ግዛቶችን ያስተዳድሩ ነበር። ቤዛንታይን ኢምፓየሯ የተራቀቀ የአስተዳደር ሥርዓት፣ የተቀላጠፈ የግብር አሰባሰብና በማንኛውም ሁኔታ ውስጥ መዋጋት የሚችል ፕሮፌሽናል ሰራዊት ነበራት። የየርሙክ ዘመቻ በነበረበት ወቅት የቤዛንታይን ዙፋን ላይ ተቀምጦ የነበረው ጠንካራው ንጉሠ ነገሥት ሄርኩሊየስ አሊያም ሂረቅል ነበር። ሂረቅል ወደ ሥልጣን የመጣው ኢምፓየሯ በታሪኳ እጅግ አደገኛ በሆነ ቀውስ ውስጥ ባለችበት ወቅት ነበር። ከየርሙክ ጥቂት ዓመታት በፊት ቤዛንታይን ከታሪካዊ ጠላቷ ከሳሳኒያ ፋርስ ጋር ረዥምና ደም አፋሳሽ ጦርነት ውስጥ ገብታ ነበር። ይህ ጦርነት በጥንቱ የምስራቅ ታሪክ ውስጥ ታይቶ በማይታወቅ መልኩ ከ20 ዓመታት በላይ የዘለቀና የቤዛንታይን ግዛቶችን በእጅጉ ያዳከመ ነበር። በዚያን ወቅት ፋርሶች ደማስቆን፣ ቁድስንና ግብፅን ጭምር በመያዝ ትልቅ ስጋት ደቅነው ነበር። በዚያ የታሪክ ወቅት የቤዛንታይን ኢምፓየር ለመፈራረስ አፋፍ ላይ የደረሰች ይመስል ነበር። ነገር ግን ንጉሠ ነገሥት ሂረቅል ተራ መሪ አልነበረም። የጦር ሰራዊቱን ዳግም አደራጀ። በፋርሶች ላይ ደፋር ወታደራዊ ዘመቻዎችንም ድንገት አወጀ። በፋርስ ግዛት ውስጥ በተካሄዱት እጅግ አስቸጋሪ ውጊያዎች ላይም ሰራዊቱን በግንባር ቀደምትነት መራ። በመጨረሻም የሳሳኒያ ፋርስን ሰራዊት ካሸነፈ በኋላ ቀድሞ የተያዙ ግዛቶቹን አስለቅቆ በማስወጣት ታላቅ ድልን ተቀዳጀ። በ628 ዓመተ ልደት አካባቢ ቤዛንታይን የቀድሞ ክብሯንና ጥንካሬዋን መልሳ ያገኘች መሰለች። ሆኖም ግን ማንም ያልጠበቀው የታሪክ ግርምት ከፊት ለፊቷ ተደቅኖ ነበር። በዚያ ዘመን የቤዛንታይን ጦር በዓለም ላይ ካሉ እጅግ የተደራጁ ሰራዊቶች አንዱ ነበር። ዝም ብሎ ተዋጊዎች የተሰበሰቡበት መንጋ ሳይሆን በስልጠና፣ በጥብቅ ዲሲፕሊንና በረቀቀ ስልት ላይ የተገነባ ውስብስብ ወታደራዊ ተቋም ነበር። ሰራዊቱ የተለያዩ የጦር ክፍሎችን ያቀፈ ነበር። ከባድ እግረኛ ጦር፣ እነዚህ የብረት ጥሩር የለበሱ ረዥም ጦርና ግዙፍ ጋሻ የታጠቁ ወታደሮች ነበሩ። የጦሩ ዋና አከርካሪ ተደርገው የሚወሰዱት እነዚህ ተዋጊዎች በቀላሉ የማይበገር የሰልፍ አሰላለፍ በመፍጠር ይታወቃሉ። ፈረሰኛ ጦር፣ በጠንካራ ፈረሶች ላይ ሆነው በመብረቅ ፍጥነት ጥቃት የሚሰነዝሩት ፈረሰኞች ደግሞ በተለይም በጠላት ጎንና ጀርባ በመዞር አስፈሪ ድብደባ ለማድረስ ወሳኝ ሚና ነበራቸው። ቀስተኞች፣ ከርቀት ሆነው የጠላትን ሰራዊት በፍላጻ ናዳ የሚያጥለቀልቁት የጦር ክፍሎችም የዚሁ ግዙፍ ጦር አካል ነበሩ። የቤዛንታይን ጦር በገዛ ወታደሮቹ ብቻ የተገደበ አልነበረም። እንደ አርመኖች፣ ግሪኮች፣ እስላፎችና ከሮማውያን ጎን ቆመው የሚዋጉ አንዳንድ ክርስቲያን የአረብ ጎሳዎችንም ያካተተ ነበር። ይህ ስብጥር ጦሩን ግዙፍና በተለያዩ መልክዓ ምድሮች ላይ የመዋጋት አቅም ያለው እንዲሆን አድርጎታል። የሻም ምድር ለቢዛንታይን ኢምፓየር እጅግ ወሳኝ ከሆኑ አካባቢዎች አንዱ ነበር።
ይህ ቀጠና ስልታዊ መልክዓ ምድራዊ አቀማመጥ ብቻ ሳይሆን ከፍተኛ የኢኮኖሚ ምንጭም ጭምር ነበር። እንደ ደማስቆ፣ ሒምስና አንጾኪያ ያሉ ከተሞች ከእስያ ወደ ሜዲትራኒያን የሚደረገው የንግድ መስመር የሚያልፍባቸው የበለጸጉ ማዕከላት ነበሩ። በተጨማሪም ሻም እጅግ ለም የሆነና ሰፊ እህል፣ የወይራና ፍራፍሬ ምርት የሚገኝበት ድንቅ ምድር ነው። ከዚህም በላይ አካባቢው ለክርስትና እምነት ተከታዮች ትልቅ ሃይማኖታዊ ፋይዳ ነበረው። በዓለም ካሉ ቅዱሳን ከተሞች አንዷ የሆነችው ቁድስ አሊያም ኢየሩሳሌም በዚሁ ምድር ትገኛለች። በዚህም ምክንያት ቤዛንታይኖች የሻምን ምድር በምስራቅ በኩል ያለውን ግዛታቸውን የሚጠብቁበት የመጀመሪያው የጥበቃ ግንባር አድርገው ይቆጥሩት ነበር። የቤዛንታይን ኢምፓየር ከፋርሶች ጋር ካደረገችው ጦርነት በኋላ ትንፋሿን እየመለሰች ባለችበት በዚህ ወቅት ነበር በደቡብ በኩል በአረብ ባህረ ገብ መሬት አዲስ ኃይል ብቅ ማለት የጀመረው። የአረብ ጎሳዎች ለመጀመሪያ ጊዜ በኢስላም ጥላ ስር በአንድ መንግስት ተባበሩ። እንደ አውሮፓውያን አቆጣጠር በ632 ነቢይ ሰለላሁ ዐለይሂ ወሰለም ከዚህ ዓለም በሞት ከተለዩ በኋላ ገና በማቆጥቆጥ ላይ የነበረው የኢስላም መንግስት ለከባድ ፈተና ተጋለጠ። በአረብ ባህረ ገብ መሬት ውስጥ አንዳንድ ጎሳዎች በማመጽ የሀገሪቱን አንድነት የሚፈታተን የሪዳ አሊያም የከዳተኞች ጦርነት ቀሰቀሱ። ይሁን እንጂ የመጀመሪያው ኸሊፋ አቡበክርን ስዲቅ እነዚህን አመጾች በአጭር ጊዜ ውስጥ በመቀልበስ የአረብ ባህረ ገብ መሬትን ዳግም ማዋሃድ ቻሉ። የውስጥ ሰላም ከተረጋገጠ በኋላ ሙስሊሞቹ ከአረብ ባህረ ገብ መሬት ድንበር ባሻገር መመልከት ጀመሩ። በወቅቱ ቀጠናውን ይቆጣጠሩት የነበሩት ሁለቱ ታላላቅ ግዛቶች ማለትም ቤዛንታይንና ፋርስ በረጅም ጦርነት ምክንያት ተዳክመው ነበር። የድንበር አካባቢዎቻቸውም በወታደራዊና በኢኮኖሚ ረገድ ዝቅተኛ አቅም ላይ ይገኙ ነበር። በዚህም መካከል የሙስሊም ሰራዊት ወደ ሰሜን አቅጣጫ መንቀሳቀስ ጀመረ። መጀመሪያ ላይ በሙስሊሞችና በሮማውያን መካከል የነበረው ግጭት አነስተኛና በድንበር አካባቢ በሚደረጉ መጠነኛ ጥቃቶች የተገደበ ቢሆንም ብዙም ሳይቆይ ግን ሁኔታዎች እየተካረሩ መጡ። ሙስሊሞቹ በሻም አካባቢ ያልተጠበቁ ድሎችን ማስመዝገብ ጀመሩ። አንዳንድ ከተሞችም በቁጥጥራቸው ስር ዋሉ። በዚህ ጊዜ ነበር የቤዛንታይን ጦር የአዲስ ኃይል መጀመሪያ ላይ እንደገመቱት ተራ የበረሃ ዘላን እንዳልሆነ የተረዱት። የአስደንጋጭ ዜና ንጉሠ ነገሥት ሂረቅል ዘንድ ደረሰ። መጀመሪያ ላይ የሙስሊሞችን ድል የሚያወጉ መረጃዎችን ማመን ተስኖት ነበር። ነገር ግን ጊዜ እያለፈ ሲሄድ እውነታው ፍንትው ብሎ ታየው። በፍጥነት እየተንቀሳቀሰ ድልን የሚያፍስ አዲስ ብርቱ ሰራዊት እየመጣ ነበር። ሂረቅል ጉዳዩ አሳሳቢ መሆኑን ተረዳ። የሻም ምድር ከወደቀች ወደ ኢምፓየሩ መናገሻ የሚወስደው መንገድ ክፍት እንደሚሆንም አመነ። በዚያች ወሳኝ ቅጽበት የቢዛንታይን ንጉሠ ነገሥት አንድ ትልቅ ውሳኔ አሳለፈ። ከመላው ግዛቱ የተውጣጣ እጅግ ግዙፍ ሰራዊት ወደ ጦርነት እንዲከት ትዕዛዝ አስተላለፈ። ወታደሮች ከአናቶሊያ፣ ከአርሜንያ፣ ከበልካንና ከድንበር አካባቢዎች ተጠሩ። በተጨማሪም የቤዛንታይን ወዳጅ የሆኑ የአረብ ክርስቲያን ጎሳዎችም ለዘመቻው ተዘጋጁ። ዓላማው ግልጽ ነበር። የሙስሊሙ ሰራዊት በሻም ምድር ላይ እግሩን ሳይተክል ጠርጎ ማጥፋት። ይህ ጦር በዚያ የታሪክ ወቅት የቤዛንታይን ኢምፓየር ካሰለፈቻቸው እጅግ ግዙፍ ሰራዊቶች አንዱ ነበር። ይህ ግዙፍ ኃይል በዝግታ እየተሰባሰበ ባለበት ወቅት ሙስሊሞቹም ዝም ብለው አልተቀመጡም። የሙስሊም የጦር መሪዎች ከፊታቸው የተደቀነው ኃይል እጅግ አደገኛ መሆኑን ቢረዱም ይህ ታሪካዊ አጋጣሚ ዳግም እንደማይመጣ ግን ያውቁ ነበር። በዚህ ወሳኝ ሰዓት ነበር በኢስላም የታሪክ ምዕራፍ ውስጥ ስማቸው በደማቁ ከሚጠቀሱት ታላላቅ የጦር መሪዎች አንዱ ወደ ሻም ምድር የተላከው። እሱም የጦርነቱን አቅጣጫ ሙሉ በሙሉ የቀየረ፣ ስሙ በጠላቶቹ ዘንድ ፍርሃትን የሚፈጥር ጀግና ሰሐቢይ ነበር። ይህ በቅርቡ በሚደረገው ታላቅ ውጊያ የሙስሊሙን ሰራዊት የሚመራው ኻሊድ ኢብኑል ወሊድ ነበር። ይሁን እንጂ ሁለቱ ሰራዊቶች በየርሙክ ጦር ሜዳ ላይ ከመገናኘታቸው በፊት የዚህን ፍልሚያ ዕጣ ፈንታ የሚወስኑ ተከታታይ ክስተቶችና ወታደራዊ ስልቶች ተከናውነዋል። የቢዛንታይን ኢምፓየር የሻምን ምድር ዳግም ለመቆጣጠር ግዙፍ ጦሯን እያሰናዳች ባለችበት ወቅት
በሌላ በኩል ደግሞ ስሙ በጦር ሜዳዎች ፍርሃትን የሚያጭረው ያ ታላቅ ሰሃባ ስሙ ገኖ ነበር። ኻሊድ ደፋር ተዋጊ ብቻ ሳይሆን ውጊያ ከመጀመሩ በፊት የጦር ሜዳውን አቀማመጥ እንደ መጽሐፍ የማንበብ ብርቅዬ ችሎታ ያለው የውጊያ ጥበብ ሊቅ ነበር። ይህንን የጦር ሜዳ ገድል ከመጀመራችን በፊት እስኪ የዚህን ጦር ሜዳ አንበሳ ታሪክ በወፍ በረር እንቃኘው። ኻሊድ ኢብኑል ወሊድ በመጀመሪያ ሕይወታቸው ላይ ለሙስሊሞች ብርቱና አደገኛ ጠላት ነበሩ። በመካ ከተማ በታዋቂው የቁረይሽ ጎሳ ውስጥ ተወልደው በጦረኛ ማህበረሰብ ውስጥ ነበር ያደጉት። ገና በልጅነታቸው የውጊያ ጥበብን፣ የፈረስ ግልቢያንና የጦር መሳሪያ አጠቃቀምን በሚገባ ተለማመዱ። በሰላ አእምሯቸውና በታላቅ ድፍረታቸው ይታወቁም ነበር። ይህም ገና በወጣትነታቸው በሙስሊሞች ላይ በሚደረጉ ውጊያዎች ውስጥ የቁረይሽ ጎሳ ቁልፍ የጦር መሪ እንዲሆኑ አበቃቸው። እንዲያውም በኡሁድ ጦርነት ላይ ሙስሊሞች ሽንፈት እንዲገጥማቸው ካደረጉት ዋና ዋና ምክንያቶች አንዱ ኻሊድ ኢብኑል ወሊድ ነበሩ። በዚያ ውጊያ በሙስሊሞች ሰራዊት ጀርባ በኩል በድንገት በመዞር ያደረሱት ጥቃት የጦርነቱን አቅጣጫ ሙሉ በሙሉ ቀይሮት ነበር። በ629 ዓመተ ልደት በኻሊድ ኢብኑል ወሊድ ሕይወት ውስጥ ድንገተኛ ለውጥ ተከሰተ። ከዓመታት ግጭት በኋላ የኃይል ሚዛኑ እየተቀየረ መሆኑንና እስልምና በአረብ ባህረ ገብ መሬት ውስጥ በከፍተኛ ሁኔታ እየገነነ የመጣ ኃይል መሆኑን ተገነዘቡ። በመሆኑም ኻሊድ ወደ መዲና ተጉዘው እስልምናን ለመቀበል ወሰኑ። መዲና ሲደርሱም በነቢይ ሰለላሁ ዐለይሂ ወሰለም ዘንድ በታላቅ አክብሮት አቀባበል ተደረገላቸው። ከዚያች ቅጽበት ጀምሮ በኻሊድ ሕይወት ውስጥ አዲስ የታሪክ ምዕራፍ ተከፈተ። ብዙም ሳይቆይ ወታደራዊ ብቃታቸው ዳግም ታየ። በዚህኛው ወቅት ግን ከሙስሊሞች ጎን ቆመው ይዋጉ ነበር። በቢዛንታይን ሰራዊት ላይ በተደረገው አስቸጋሪ የሙዕታ ጦርነት ላይ ኻሊድ አስደናቂ የሆነ የውጊያ ችሎታቸውን አሳይተው ነበር። ሦስቱ የሙስሊም ጦር መሪዎች በጀግንነት ተዋግተው በሰማዕትነት ከወደቁ በኋላ በዚያች አስጨናቂ ቅጽበት ኻሊድ አመራሩን ተረከቡ። በዚያ ውጊያ ሙስሊሞች በቁጥር እጅግ ከሚበልጧቸው የሮም ሰራዊት ጋር ተፋጠው ነበር። ሆኖም ኻሊድ በነደፉት እጅግ ረቂቅ የጦር ስልት ሰራዊቱን ከሙሉ እልቂት በማዳን በብልሃት እንዲያፈገፍግ አደረጉ። ከዚህ ጦርነት በኋላ ነበር ነቢይ ሰለላሁ ዐለይሂ ወሰለም ከኻሊድ ጋር ለዘላለም የሚኖረውን ያንን ታላቅ ስም የሰጧቸው ሰይፉላሂል መስሉል አሊያም የተመዘዘው የአላህ ሰይፍ። በ632 ዓመተ ልደት ነቢይ ሰለላሁ ዐለይሂ ወሰለም ከዚህ ዓለም በሞት ከተለዩ በኋላ የኢስላም መንግሥት ለከፋ ቀውስ ተጋለጠ። በጀዚረተል ዓረብ የሚገኙ በርካታ ጎሳዎች በማመጽ ዘካ ለመክፈል ፈቃደኛ አልሆኑ። ይህ ወቅት በታሪክ የሪዳ ጦርነቶች ተብሎ ይታወቃል። በዚህ ወሳኝ ወቅት ኻሊድ ኢብኑል ወሊድ ዳግም እንደ ወሳኝ መሪ ብቅ አሉ። ኸሊፋው አቡበክር አመፀኛ ጎሳዎችን እንዲያረጋጉ ኻሊድን በጦር መሪነት ላኳቸው። ኻሊድ ተከታታይ ፈጣንና ወሳኝ የሆኑ ዘመቻዎችን በመምራት በአጭር ጊዜ ውስጥ አብዛኛውን የአረብ ባህረ ገብ መሬት በኢስላም መንግሥት ጥላ ስር ዳግም ማዋሃድ ቻሉ። የውጊያ ስልታቸው በፈጣንነት በድንገተኛ ጥቃትና በማያቋርጥ እንቅስቃሴ ላይ የተመሰረተ ነበር። ይህም በወቅቱ በነበሩ በርካታ ሰራዊቶች ዘንድ የማይታወቅና እጅግ አስደናቂ ስልት ነበር። የሪዳ አሊያም የከዳተኞች ጦርነት እንደተጠናቀቀ ኸሊፋው አቡበክር ስዲቅ የኢስላምን ሰራዊት ከአረብ ባህረ ገብ ድንበር ውጭ ለማንቀሳቀስ አቀዱ። በሰሜን በኩል የሻምን ምድር ለዘመናት የገዛችው ታላቋ የቢዛንታይን ኢምፓየር ግርማዋን ተላብሳ ትጠብቅ ነበር። ኸሊፋው አቡበክር በተለያዩ መሪዎች የሚመሩ በርካታ አነስተኛ ሰራዊቶችን ወደ ሻም ላኩ። ከነዚህም መሪዎች መካከል ዓምር ኢብኑል ዓስ፣ የዚድ ኢብኑ አቢ ሱፊያን፣ ሹራሕቢል ኢብኑ ሐሰና እና አቡ ዑበይደት ኢብኑል ጀራህ ይገኙበታል። የዘመቻው የመጀመሪያ ዓላማ የቢዛንታይንን ኃይል መለካትና የድንበር አካባቢዎችን መቆጣጠር ነበር። ሆኖም ብዙም ሳይቆይ እነዚህ ሰራዊቶች ትልቅ ፈተና ገጠማቸው።
የቢዛንታይን ጦር አሁንም ብርቱ ከመሆኑም በላይ በሙስሊሞች ላይ መልሶ ማጥቃት ዘመቻ መክፈት ጀምሮ ነበር። ይህ ወሬ መዲና ለሚገኙት ኸሊፋው አቡበክር ደረሳቸው። በሻም የሚገኙት የሙስሊም ሰራዊቶች ሁሉንም አስተባብሮ በሮማውያን ፊት በጽናት ሊመራ የሚችል ልዩ መሪ እንደሚያስፈልጋቸው በግልጽ ታየ። ለዚህ ተግባር ደግሞ ከኻሊድ ኢብኑል ወሊድ የተሻለ አማራጭ አልነበረም። ነገር ግን በዚያ ወቅት ኻሊድ በሌላ ግንባር ላይ ውጊያ ላይ ነበሩ። በኢራቅ ግንባር የእስላምን ሰራዊት እየመሩ የሳሳኒያ ፋርስን ኢምፓየር በመግጠም ላይ የነበሩ ሲሆን እዚያም ተከታታይና አስደናቂ ድሎችን አስመዝግበው ነበር። የኸሊፋው ትዕዛዝ ሲደርሳቸው ግን ኻሊድ የኢራቅን ግንባር ትተው በሻም ለሚገኙ ወንድሞቻቸው ደራሽ ለመሆን በፍጥነት መንቀሳቀስ ጀመሩ። ትልቁ ችግር ግን መንገዱ ነበር። በኢራቅና በሻም መካከል ያለው ርቀት እጅግ ረዥም ከመሆኑም በላይ አብዛኛዎቹ መንገዶች በጠላት ጎሳዎች ወይም በፋርስ ሰራዊት ቁጥጥር ስር ነበሩ። ኻሊድ ግን እጅግ ደፋር የሆነ ውሳኔ አስተላለፉ። ሰዎቹ የሚጓዙባቸውን የተለመዱ መንገዶች በመተው በኢራቅና በሻም መካከል ያለውን ታላቁን በረሃ ለማቋረጥ ወሰኑ። ይህ በረሃ በውሃ ጥምና በአደገኛነቱ የሚታወቅ በመሆኑ በዚያ ዘመን ማንም ሰው ሙሉ ሰራዊት ይዞ ሊያቋርጠው አይደፍርም ነበር። ይህ በታሪክ ውስጥ ታይተው ከማይታወቁ ደፋር ወታደራዊ እንቅስቃሴዎች አንዱ ነበር። ኻሊድ ሰራዊታቸውን ይዘው ለበርካታ ቀናት የፈጀውን ያንን አድካሚ በረሃ ጉዞ ጀመሩ። ወታደሮቹ ጥቂት ውሃና ምግብ ብቻ ይዘው በጽናታቸው ላይ ተመስርተው ጉዞውን ቀጠሉ። ወላፈኑ የሚያቃጥል ሙቀት፣ ፊትን የሚገርፍ የበረሃ አሸዋና የውሃ እጥረት ቢፈታተናቸውም ኻሊድ ግን የድንገተኛ ጥቃት ስልት ትልቁ መሳሪያቸው መሆኑን ያውቁ ነበር። ሮማውያን ሳይዘጋጁ በድንገት ሻም ምድር ከደረሱ የጦርነቱን ሚዛን መቀየር እንደሚችሉም ኻሊድ ተረድተዋል። በእርግጥም ከዚያች አስቸጋሪ ጉዞ በኋላ ሰራዊቱ በረሃውን አቋርጦ የሻም ድንበር ላይ መድረስ ቻለ። ይህ ወታደራዊ እንቅስቃሴ ለቢዛንታይን ጦር ፈጽሞ ያልተጠበቀና መብረቃዊ ቅጽበት ነበር። ኻሊድ ሻም እንደደረሱ በተለያዩ ቦታዎች ተበታትነው የነበሩትን የሙስሊም ሰራዊቶች በአንድነት አሰባሰቡ። ሰራዊቱን በአንድ እዝ ስር በማደራጀት በቢዛንታይን ላይ የሚከፈተውን ጦርነት አዲስ ስልት ነደፉለት። እዚያ እንደደረሱ ያደረጓቸው የመጀመሪያ ውጊያዎችም በቢዛንታይን ምሽጎች ላይ የተቀዳጇቸው ተከታታይና ፈጣን ድሎች ነበሩ። በአንዳንድ ከተሞች ላይ ኻሊድ ኢብኑል ወሊድ የፈረሰኛ ጦራቸውን በብቃት የመምራት ብቃታቸውን ዳግም አሳዩ። በመብረቅ ፍጥነት ጠላትን መጥቶ ጠላት የአጸፋ እርምጃ ሳይወስድ የመሰወር ስልታቸው የቢዛንታይን ጦር መሪዎችን በእጅጉ ግራ አጋባ። ስለዚህ ድንቅ የአረብ ጦር መሪ ኻሊድ የሚወሩ ወሬዎች ንጉሠ ነገሥት ሂረቅል ዘንድ መድረስም ጀመሩ። የሙስሊሞች የድል ዜና በቤተ መንግሥቱ ውስጥ በደረሰ ቁጥር በንጉሠ ነገሥቱ ግቢ ውስጥ ያለው ስጋት እጅጉን እየጨመረ መጣ። ቤዛንታይኖች እነዚህ ትናንሽ ግጭቶች ወደ ግዙፍ ጦርነት ይቀየራሉ ብለው ፈጽሞ አልገመቱም ነበር። ነገር ግን ጊዜ እያለፈ ሲሄድ ሙስሊሞቹ በቀላል እንደማይገቱ ግልጽ ሆነ። በዚያች ቅጽበት ንጉሠ ነገሥት ሂረቅል ወሳኝ እርምጃ ለመውሰድም ወሰነ። ከመላው ግዛቱ የተውጣጣ ግዙፍ ሰራዊት እንዲሰበሰብም አዘዘ። ዓላማው ግልጽና አንድ ነበር፤ የሙስሊሙን ሰራዊት በአንድ ወሳኝ ውጊያ ጨርሶ ማጥፋት። ያ ግዙፍ የቢዛንታይን ጦር ወደ ደቡብ አቅጣጫ መንቀሳቀስ ሲጀምር ኻሊድ ኢብኑል ወሊድ ታላቁ ፍልሚያ መቃረቡን ተረዳ። ሙስሊሞቹ ተበታትነው ከቆዩ ይህን ግዙፍ የሮም ጦር መቋቋም እንደማይችሉ ስላወቀ አንድ እጅግ አስፈላጊ የሆነ ስልታዊ ውሳኔ አሳለፈ። በሻም ምድር የሚገኙ ሁሉም የሙስሊም ጦር ክፍሎች ከያዟቸው ከተሞች ወጥተው በአንድ ቦታ እንዲሰበሰቡ ትዕዛዝ አስተላለፈ። ያ የተመረጠው ቦታ በየርሙክ ወንዝ አቅራቢያ የሚገኝ ሰፊ ሜዳ ነበር። እዚያም የሻምን ዕጣ ፈንታ የሚወስነው ታላቁ ጦርነት ይካሄዳል። እዚያም ፈጽሞ የማይመሳሰሉና በቁጥርም በትጥቅም የማይመጣጠኑ ሁለት ኃይሎች ይፋጠጣሉ። ግዙፉ የቤዛንታይን ኢምፓየር ሰራዊትና በቁጥር አነስተኛ የሆነው የሙስሊሞች ሰራዊት። ነገር ግን ሮማውያን ያልተረዱት ነገር ቢኖር ኻሊድ ኢብኑል ወሊድ የቀጠናውን ታሪክ ሙሉ በሙሉ ሊቀይር የሚችል ዕቅድ አስቀድሞ መንደፉን ነበር። በቢዛንታይን መናገሻ በቁስጥንጢንያ ከደቡብ የሚመጡት ዜናዎች በቤተ መንግሥቱ አዳራሾች ውስጥ ከፍተኛ ጭንቀት ፈጥረዋል። ከሻም ምድር የሚጎርፉ ተከታታይ ሪፖርቶች ስለ ሙስሊሞች ድልና ከተሞች ከቤዛንታይን ቁጥጥር ውጭ ስለመሆናቸው በስፋት ያወራሉ።
መጀመሪያ ላይ ንጉሠ ነገሥት ሂረቅል ጉዳዩን ቀለል አድርጎት ነበር። ምክንያቱም ቤዛንታይን ለዘመናት ምስራቁን የገዛች በፋርሶችና በተለያዩ ጎሳዎች ላይ ስፍር ቁጥር የሌላቸውን ድሎች የተቀዳጀች ልዕለ ኃያል ነበረች። ነገር ግን ውሎ አድሮ እውነታው ፍንትው ብሎ ታየ። ይህ ከአረብ ባህረ ገብ መሬት የመጣው ኃይል ዝም ብሎ የድንበር ጥቃት የሚፈጽም የተበታተነ ጎሳ ሳይሆን በጥልቀት የሚመራ በጽኑ ኢማንና በማይበገረው ወታደራዊ መንፈስ የታነጸ የተደራጀ ሰራዊት ነው። በተለይም ኻሊድ ኢብኑል ወሊድ ሻም መድረሱ በተሰማ ጊዜ ቤዛንታይኖች ስለ ጦርነቱ የነበራቸው አመለካከት ሙሉ በሙሉ ተቀየረ። ኻሊድ በተለያዩ ቦታዎች የሮምን ጦር ያደናገጠ በመብረቅ ፍጥነት የሚንቀሳቀስና ድንገተኛ ጥቃቶችን በመሰንዘር የሚታወቅ አደገኛ መሪ ተብሎ በወታደራዊ ሪፖርቶች ላይ ስሙ መጠቀስ ጀመረ። በዚያች ቅጽበት ንጉሠ ነገሥት ሂረቅል በፍጥነት እርምጃ መውሰድ እንዳለበት አመነ። ይህ አዲስ ስጋት ሳይገዝፍ በአጭር መቀጨት እንዳለበትም ወሰነ። ምክንያቱም ሙስሊሞቹ በሻም ምድር ላይ እግራቸውን ካደላደሉ ኢምፓየሯ እጅግ ወሳኝ የሆነውን ስልታዊና ኢኮኖሚያዊ ግዛቷን ልታጣ እንደምትችል ተገነዘበ። በዚህም ምክንያት ሂረቅል አንድ ከባድ ውሳኔ አሳለፈ። ሙስሊሞችን በአንድ ታላቅ ፍልሚያ ጠርጎ ለማጥፋት ከመላው ግዛቱ የተወጣጣ ግዙፍ ሰራዊት መክተት። ትዕዛዙ በመላው ግዛቱ ተሰራጨ። ወታደሮች ከአናቶሊያ፣ ከአርሜኒያ፣ ከካውካሰስ ተራራማ ስፍራዎችና ከቢዛንታይን አውሮፓ ግዛቶች ተጠሩ። ለረጅም ዘመናት ከሮማውያን ጎን ቆመው ሲዋጉ የነበሩ የክርስቲያን አረብ ነገዶችም የጥሪው ተካፋይ ሆኑ። ዓላማው በሰው ኃይልም ሆነ በጦር መሳሪያ ትጥቅ ከእስልምናው ጦር እጅግ የሚበልጥና ሊበገር የማይችል ግዙፍ ኃይል መገንባት ነበር። ሰራዊቱ በሶሪያና አካባቢዋ በዝግታ መሰባሰብ ጀመረ። ይህ ጦር በተለያዩ የክፍለ ጦር አወቃቀሮች የተደራጀ ሲሆን ለእያንዳንዱም በውጊያ ላይ የተለየ ሚና ተሰጥቶታል። የጦሩ ዋነኛ የጀርባ አጥንት የነበሩት ከባድ እግረኛ ወታደሮች ነበሩ። እነዚህ ወታደሮች የብረት ጥሩር የለበሱ ረጅም ጦርና ግዙፍ ጋሻ የታጠቁ ሲሆን አሰላለፋቸውም ሊሰበር የማይችል የሰው ግንብ ይመስል ነበር። ከነሱ ጎን የቤዛንታይን ጦር ምርጥ የሆኑትና የብረት መከላከያ የለበሱ የፈረሰኛ ክፍሎች ነበሩ። ብርቱ ፈረሶችን የሚጋልቡት እነዚህ ፈረሰኞች የጠላትን ረድፍ ሰብሮ ለመግባት የሚያስችሉ ጦሮችንና ሰይፎችን በብቃት ይታጠቁ ነበር። ከነዚህም በተጨማሪ ከእግረኞቹ ጀርባ ተሰልፈው የፍላጻ ናዳ የሚያወርዱ በርካታ ቀስተኞች በሰራዊቱ ውስጥ ተካተዋል። የቤዛንታይን ጦር ፍጹም የተጋጠመና አንድ ወጥ ሳይሆን ግሪኮችን፣ አርመኖችን፣ እስላቮችንና የክርስቲያን የአረብ ነገዶችን ያቀፈ ስብጥር ነበር። ይህ ስብጥር ጦሩን ግዙፍና ብርቱ ቢያደርገውም በተለያዩ ክፍሎች መካከል ያለውን ቅንጅትና ተግባቦት ግን ፈታኝ አድርጎት ነበር። ሂረቅል የሰበሰበው ይህ ግዙፍ ሰራዊት ያለ መሪ የተሰበሰበ አልነበረም። በሻም ያለውን ወታደራዊ እንቅስቃሴ እንዲመሩ የተመረጡት አንጋፋ አዛዦች ነበሩ። ከነዚህም መካከል በፋርስ ጦርነት ላይ ከፍተኛ ልምድ ያካበተው አርሜኒያዊ ጀነራል ቫሃንና አዛዥ ቴዎዶር ይጠቀሳሉ። ይሁን እንጂ በዚህ ጦር መሃል የብዙ መሪዎች መኖር እንደ ሁለት አፍ ያለው ሰይፍ ነበር። በአንድ በኩል ሰፊ ወታደራዊ ልምድ ሲያገኝ፣ በሌላ በኩል ግን ውጊያውን በሚመሩበት መንገድ ላይ የሐሳብ መከፋፈል እንዲፈጠር ምክንያት ሆኗል። የታሪክ ምንጮች በየርሙክ ጦርነት ላይ ስለነበረው የሮማውያን ጦር ብዛት ሲያትቱ ይለያያሉ። የሙስሊሙ ጦር 30,000 አካባቢ ሲሆን የሮማውያን ሰራዊት ግን ከ200,000 እስከ 300,000 እንደሚደርስ ይገመታል። ይህ የቁጥር ብልጫ የቤዛንታይን አዛዦች ድሉን የጊዜ ጉዳይ ብቻ አድርገው እንዲያስቡት አድርጓቸውም ነበር። የቤዛንታይን አዛዦች ዕቅድ ግልጽና ቀላል ነበር። ይህን ግዙፍ ኃይል በአንድ ቦታ ማሰባሰብ፣ ከዚያም ወደ ደቡብ በመንቀሳቀስ የሙስሊሙን ጦር በአንድ ወሳኝ ውጊያ ደምስሶ ማጥፋት። የሙስሊሙ ጦር በቁጥርም ሆነ በሀብት አነስተኛ በመሆኑና አብዛኛው ተዋጊም ከዚህ ቀደም ከታላላቆች ግዛቶች ጋር ገጥሞ የማያውቅ በመሆኑ ይህን ግዙፍ ኃይል ይቋቋማል ብለው አልገመቱም ነበር። ነገር ግን የቤዛንታይን መሪዎች ያልተረዱት አንድ እውነታ ነበር። እሱም የታላቁ አዛዥ የኻሊድ ኢብኑል ወሊድ ስትራቴጂያዊ አስተሳሰብ ከነሱ ዕቅድ የራቀ መሆኑን ነበር። የቤዛንታይን ጦር በዝግታ ሲሰበሰብ፣ ኻሊድ ግን በተቃራኒው በከፍተኛ ፍጥነት ይንቀሳቀስ ነበር። በሻም ተበታትነው የነበሩትን የሙስሊም ኃይሎች በአንድነት ማሰባሰብ ጀመረ።
አልፎ ተርፎም የተወሰኑ ከተሞችን በጊዜያዊነት በመልቀቅ ኃይሉን በአንድ ወሳኝ አቅጣጫ ላይ አተኮረ። የኻሊድ ዓላማ ግልጽ ነበር። እሱም የሮማውያን ጦር የተበታተኑትን የሙስሊም ኃይሎች ለየብቻቸው እንዳያጠቁ መከላከል ነው። ስለሆነም ሁሉንም ኃይሎች በየርሙክ ወንዝ አቅራቢያ በሚገኝ ሰፊ ሜዳ ላይ ለማሰባሰብ ወሰነ። ይህ ስፍራ ልዩ መልክዓ ምድራዊ አቀማመጥ ነበረው። በአንድ በኩል ወንዙ፣ በሌሎቹ አቅጣጫዎች ደግሞ ጥልቅ ገደላማ ሸለቆችና ወጣ ገባ ድንጋያማ መሬቶች ከበውታል። ይህ የመሬት አቀማመጥ በሚመጣው ውጊያ ላይ ወሳኝ ሚና ይጫወታል። የየርሙክ ሜዳ የሚገኘው በደቡብ ምዕራብ የሻም አካባቢ ሲሆን በአሁኗ ሶሪያ፣ የዮርዳኖስና የፊልስጤም ድንበር አቅራቢያ ነው። አካባቢው በጥልቁ የየርሙክ ሸለቆች የተከበበ ሰፊ ሜዳ ሲሆን እነዚህ ሸለቆች በአንዳንድ ቦታዎች ላይ አስፈሪ የተፈጥሮ አጥር ይፈጥራሉ። ገደላማነታቸው እጅግ ከፍተኛ ከመሆኑ የተነሳ ወደ ውስጥ መውደቅ የሞት ፍርድ እንደመቀበል ይቆጠራሉ። ኻሊድ ይህን ስፍራ የመረጠው በአጋጣሚ አልነበረም። ግዙፉ የሮም ሰራዊት በቁጥር ብልጫው እንደሚመካ ያውቃል። ነገር ግን ውጊያው በተፈጥሮ አጥር በታጠረ ጠባብ ቦታ ላይ ከተወሰነ ያ የቁጥር ብልጫ ከጥቅሙ ይልቅ ጉዳቱ ያመዝናል። ቀናት እየነጎዱ ሲሄዱ የሮማውያን ጦር ወደ ደቡብ አቅጣጫ ጉዞውን ጀመረ። በሺዎች የሚቆጠሩ ወታደሮችና ፈረሶች ከሚያደርጉት እንቅስቃሴ የተነሳ የአቧራ ደመና ሰማዩን አለበሰው። ማለቂያ የሌለው በሚመስለው በዚያ ግዙፍ ሰራዊት ላይም የቤዛንታይን ሰንደቅ ዓላማ በነፋሱ ይውለበለብ ነበር። በሌላ በኩል የሙስሊሙ ሰራዊት በየርሙክ ሜዳ ላይ ዝግጅቱን አጠናክሮ ቀጥሏል። ወታደሮቹ በቁጥር እጅግ ከሚበልጣቸው ኃይል ጋር እንደሚጋጠሙ ቢያውቁም በአዛዣቸው ላይ የነበራቸው እምነት ግን ጽኑ ነበር። ኻሊድ ኢብኑል ወሊድ የውጊያውን መሬት በጥልቀት በማጥናትና ሰራዊቱን ዳግም በማደራጀት እቅዱን በጥንቃቄ መንደፍ ጀመረ። ይህ መጪው ግጥሚያ ተራ ውጊያ ሳይሆን የመላው ቀጠናውን የወደፊት ዕጣ ፈንታ የሚወስን ታላቅ ፍልሚያ ነበር። በ336 ዓመተ ልደት የየርሙክ ምድር በታሪክ ከባባድ ከሚባሉት ወታደራዊ ግጭቶች አንዱን ለማስተናገድ ተዘጋጀች። በጥልቀት ሸለቆችና በሾሉ ድንጋዮች የተከበበው ያ ሰፊ ሜዳ በውጪው ሰላማዊ ቢመስልም በውስጡ ግን ወደ ትልቅ የደም ምድርነት ለመለወጥ ጥቂት ጊዜያት ብቻ ቀርተውት ነበር። በእነዚያ ቀናት ሰራዊቱ ከሰሜንና ከምስራቅ አቅጣጫዎች በዝግታ መሰባሰብ ጀመረ። የቤዛንታይን ግዙፍ ጦር በረጅም ረድፍ ተሰልፎ ወደ የርሙክ ሜዳ እየተቃረበ ሲሆን የለበሱት የብረት ጥሩር በሚፋጀው የበጋ ፀሐይ ስር ያብለጨልጭ ነበር። ወታደራዊው የከበሮ ድምፅም በሜዳው ላይ በኃይል ያስተጋባል። ይህ በብዙ ሺህ የሚቆጠሩ የተለያዩ የኢምፓየሩን ሕዝቦች ያቀፈው ሰራዊት እጅግ ያስፈራ ነበር። ለብዙዎቹ የቤዛንታይን አዛዦች ይህ ውጊያ ድልን ለመቀዳጀት የጊዜ ጉዳይ ብቻ ነበር። በሌላኛው የሜዳው ጫፍ ግን ቁጥሩ አነስተኛ ቢሆንም በማንነቱ ግን ፍጹም የተለየ የሆነ ሌላ ሰራዊት ሰፍሯል። የሙስሊሙ ሰራዊት በየርሙክ ሜዳ ደቡባዊ ክፍል ሰፈረ። ቁጥራቸው 30 ሺህ ገደማ የሚጠጋ ሲሆን ከፊሎቹ ከአረብ ባህረ ሰላጤ የመጡ፣ ቀሪዎቹ ደግሞ በሻም የመጀመሪያዎቹ ድሎች ላይ የተሳተፉ ሰሃቦች ነበሩ። ምንም እንኳ ቁጥራቸው ከሮማውያን ጋር ሲነጻጸር እጅግ አነስተኛ ቢሆንም የሞራል ልዕልናቸው ግን ሰማይ የነካ ነበር። መላው ቀጠናውን የሚቀይር ታሪካዊ ጦርነት ላይ መሆናቸውን በሚገባ ተረድተውም ነበር። በጦር ሰፈሩ መካከለኛ ስፍራ ላይ ሁሉንም ነገር በንቁ ዓይኖቹ የሚከታተል አንድ አዛዥ ቆሟል። እሱም ኻሊድ ኢብኑል ወሊድ ነበር። ኻሊድ ከወታደሮቹ ርቆ በትዕዛዝ ብቻ የሚወስን መሪ አልነበረም። በየረድፎቹ መካከል እየተዘዋወረ ተዋጊዎቹን ያበረታታል፣ የክፍለ ጦሮችን አሰላለፍ ይፈትሻል፣ እንዲሁም የውጊያውን መሬት በከፍተኛ ጥንቃቄ ያጠና ነበር። ኻሊድ ይህ ውጊያ በሰው ኃይል ብልጫ ብቻ ሳይሆን በወታደራዊ ጥበብና የመሬቱን አቀማመጥ ለራስ በሚጠቅም መልኩ በመጠቀም እንደሚወሰን ጠንቅቆ ያውቃል። የየርሙክ ሜዳ መልክዓ ምድራዊ አቀማመጥ ልዩ ነበር። በስተምዕራብ በኩል ለማለፍ እጅግ አዳጋች የሆነውና ገደላማው የየርሙክ ሸለቆ ይገኛል። በደቡብና በምስራቅ በኩል ደግሞ እንቅስቃሴን የሚገድቡ ድንጋያማ ገደሎች ከበውታል።
ይህ ተፈጥሯዊ አጥር እንደ ሁለት አፍ ያለው ሰይፍ ነበር። በአንድ በኩል የሙስሊሙን ሰራዊት በጎን በኩል ከሚሰነዘር ድንገተኛ ጥቃት ቢከላከልም፣ በሌላ በኩል ግን በረድፎች መካከል መፍረስ ቢከሰት ለጠላት ወታደር እንደ ወጥመድ ሊያገለግል ይችላል። ኻሊድ ኢብኑል ወሊድ ይህንን እውነታ በሚገባ በመረዳቱ ሰራዊቱን በልዩ ጥበብ አደራጀ። ጦሩን በተለያዩ ክፍሎችም ከፋፈለው። በመካከለኛው ረድፍ ላይ በቀጥታ የሚሰነዘረውን የቢዛንታይን ጥቃት ለመቋቋም የሚያስችሉ እግረኛ ወታደሮችን አሰለፈ። በቀኝና በግራ ክንፎች ደግሞ ፈረሰኞችንና ቀላል የእግረኛ ተዋጊዎችን መድቧል። የእቅዱ ዋነኛ ክፍል ግን በሱ ቀጥተኛ አመራር ስር የሚንቀሳቀሰው የመጠባበቂያ ፈረሰኛ ኃይል ነበር። ይህ ኃይል በውጊያው ውስጥ የኻሊድ ምስጢራዊ መሳሪያ ነበር። የኻሊድ እቅድ ዘውትር ቀጥተኛ ጥቃት መሰንዘር ሳይሆን ይህን ተንቀሳቃሽ ኃይል በመጠቀም አስፈላጊ በሆነበት ቦታና ጊዜ ጣልቃ መግባት ነው። ይህም ደካማ የሆኑ ረድፎችን ለማጠናከር ወይም በጠላት ላይ ድንገተኛ ጥቃት ለመሰንዘር ያስችለዋል። በሜዳው ማዶ የቢዛንታይን ጦር ግዙፍ ሰፈሩን መስርቷል። ወታደሮቻቸው ከሙስሊሞች አንጻር እጅግ በርካታ ከመሆናቸው የተነሳ ድንኳኖቻቸው ሰፊውን ምድር አጥለቅልቀውታል። የሮማውያን አዛዦች በትጥቅና በሰው ኃይል በላጭ በመሆናቸው እንዲሁም በታላላቅ ጦርነቶች ላይ በሰለጠኑ ወታደሮች በመተማመን በድል እርግጠኞች ነበሩ። ይሁን እንጂ በአመራሩ ውስጥ ክፍተቶች መታየት ጀመሩ። የቢዛንታይን ጦር በአንድ መሪ ስር ብቻ የሚመራ ሳይሆን ወታደራዊ እንቅስቃሴውን የሚቆጣጠሩ በርካታ ከፍተኛ አዛዦች ነበሩ። ይህ የአመራር ብዛት በውጊያ ስልቱ ላይ ውጥረት ፈጠረ። አንዳንዶቹ ሙስሊሞች ሳይደራጁ ፈጣን ጥቃት መሰንዘርን ሲመርጡ፣ ሌሎች ደግሞ ሙስሊሞቹ በቁጥር በማነሳቸው ምክንያት እስኪዝሉ ድረስ ቀስ በቀስ ጫና ማሳደሩ የተሻለ እንደሆነ ያምኑ ነበር። ይህ የሐሳብ መከፋፈል በወታደሮቹ ዘንድ በግልጽ ባይታይም በውሳኔ አሰጣጥ ፍጥነት ላይ ግን አሉታዊ ተጽዕኖን ማሳደር ጀምሮ ነበር። ሁለቱ ሰራዊቶች በየርሙክ ሜዳ ፊት ለፊት ተፋጠው ለበርካታ ቀናት ቆዩ። ዋናው ጦርነት ወዲያው አልተጀመረም። በሁለቱም ወገኖች መካከል ከፍተኛ የሆነ ጥንቃቄና ውጥረት ነገሰ። አልፎ አልፎ በሰላዮች መካከል ግጭቶች ይፈጠራሉ፣ ወይም ደግሞ በሁለቱም ወገን ባሉ ወገኖች መካከል ለየብቻ የሚደረጉ የፍልሚያ ግጥሚያዎች ይታያሉ። ፈረሰኞች ወደ ሜዳው መሃል በመውጣት በሁለቱም ሰራዊት ፊት ይፋለማሉ። እነዚህ ፍልሚያዎች የወታደሮቹን ሞራል የሚገነቡ ቢሆኑም ሁሉም ሰው ግን ዋናው ፍልሚያ ገና እንዳልተጀመረ ያውቃል። በእነዚህ ቀናት እያንዳንዱ ወገን የሌላውን ወገን የልብ ትርታ ለማዳመጥና ሞራሉን ለመንካት ሞክሯል። የቢዛንታይን አዛዦች ሙስሊሞች የጦሩን ግዙፍነት አይተው ይሸበራሉ ብለው በማሰብ የእጅ መስጠት ጥያቄ ያላቸው መልእክተኞች ይላኩ። ሆኖም የሙስሊሞች ምላሽ ግልጽና የማያወላውል ነበር። ወደ ኋላ የማፈግፈግ ምንም አይነት ሐሳብ አልነበራቸውም። የአዛዦቻቸው ንግግር የተዋጊዎቹን ወኔ የሚያነሳሳና በቁጥር ቢበልጡም ድሉ የእነርሱ ሊሆን እንደሚችል የሚያረጋግጥ ነበር። በአንድ ሌሊት የየርሙክ ሜዳ እንግዳ በሆነ ዝምታ ተውጦ ነበር። ከዋክብት በሰማይ ላይ ደምቀው ይፈነጥቃሉ። የበረሃው ነፋስም በሁለቱም የጦር ሰፈሮች መካከል በለሰለሰ ሁኔታ ይነፍሳል። በሙስሊሞች ሰፈር አንዳንዶቹ ወታደሮች ሰላትና ዱዓ ላይ ነበሩ። ሌሎቹ ደግሞ መሳሪያቸውን ያዘጋጃሉ። የተቀሩትም ደግሞ በነገ ዕለት ስለሚሆነው በዝግታ ይወያያሉ። በሮማውያን ወገን ደግሞ በተመሳሳይ ሁኔታ ዝግጅት ይደረጋል። ከፊሉ በድል እርግጠኛ ሲሆን፣ ሌላው ደግሞ በውስጡ ስጋት ያደረበት ነበር። ምክንያቱም ፊታቸው የቆመው ጠላት ተራ ጠላት እንዳልሆነ ጠንቅቀው ያውቃሉ። የንጋቱ ብርሃን ሲፈነጥቅ በሁለቱም ወገን እንቅስቃሴ ተጀመረ። ወታደሮች ጥሩራቸውን ለበሱ፣ ሰይፎቻቸውንም ጨበጡ፣ በረጅም ረድፎችም ተሰለፉ። የአቧራ ደመናም በመቶ ሺዎች በሚቆጠሩ እግሮችና ፈረሶች እንቅስቃሴ ተነሳ። በስተሰሜን በኩል የቢዛንታይን ጦር በዝግታ ወደ ጦር ሜዳው ተጠጋ። በደቡብ በኩል ደግሞ የሙስሊሙ ሰራዊት በንቃትና በተጠንቀቅ ቆመ። ኻሊድ ትዕይንቱን በሰከነ መንፈስ ይከታተላል። ይህ ከጥቂት ደቂቃዎች በኋላ የሚጀመረው ውጊያ በሕይወት ውስጥ ከገጠሙት እጅግ አስቸጋሪ ፍልሚያዎች አንዱ እንደሚሆን ጠንቅቆ ይረዳል።
ኻሊድ ትዕይንቱን በሰከነ መንፈስ ይከታተላል። ይህ ከጥቂት ደቂቃዎች በኋላ የሚጀመረው ውጊያ በሕይወቱ ውስጥ ከገጠሙት እጅግ አስቸጋሪ ፍልሚያዎች አንዱ እንደሚሆን ይረዳል። ሆኖም በአእምሮ ውስጥ የተቀረጸው ዕቅድ ግልጽ ነበር። ይህ ጦርነት በአንድ ሰዓት ውስጥ የሚጠናቀቅ ሳይሆን የኃይል ሚዛኑ ደጋግሞ የሚቀያየርበት የቀናት መራራ ትግል እንደሚሆንም ጠንቅቆ ያውቃል። እዚህ በጥልቅ ሸለቆዎች በተከበበው ሜዳ ላይ የምስራቁን ታሪክ የሚቀይረው ፍልሚያ ሊጀመር ነው። በ636 ዓመተ ልደት በዚያ የበጋ ጠዋት ፀሐይ ስትወጣ የየርሙክ ምድር ከዚህ ቀደም ሰምታው በማታውቀው ድምፅ ነቃች። በሺዎች የሚቆጠሩ ወታደሮች በረዥም ረድፎች ይንቀሳቀሳሉ። የብረት ለብረት ግጭት ድምፅ፣ የፈረሶች ጩኸትና ከሰራዊቱ እንቅስቃሴ የሚነሳው አቧራ አየሩን ሞላው። ለረጅም ጊዜ ሲጠበቅ የነበረው ያ ቀን ደረሰ። በታላቁ የቢዛንታይን ግዛትና ቁጥሩ አነስተኛ ቢሆንም ጽኑ ቁርጠኝነት ባለው የሙስሊሞች ጦር መካከል የሚደረገው ግጥሚያ ቀኑ ደረሰ። ሁለቱ ሰራዊቶች በሰፊው ሜዳ ላይ ፊት ለፊት ተፋጠጡ። በሰሜን በኩል የሮማውያን ጦር እስከ አድማስ ተዘርግቷል። የጥሩር ለባሽ እግረኞች ረድፍ፣ ከኋላቸው ቀስተኞች፣ በጎናቸው ደግሞ በሚገባ የታጠቁ ፈረሰኞች ይታያሉ። የቢዛንታይን ሰንደቅ ዓላማዎች በነፋስ ይወዛወዛሉ። ወታደሮቹም በልበ ሙሉነት ቆመዋል። በደቡብ በኩል ደግሞ የሙስሊሙ ሰራዊት በኻሊድ ኢብን አልወሊድ መሪነት በተደራጀ ሁኔታ ተሰልፏል። ኻሊድ ሰራዊቱን በጥንቃቄና በተለያዩ ክፍሎች የከፋፈለው ሲሆን ለእያንዳንዱም መሪ ግልጽ ተግባር ተሰጥቷል። ኻሊድ ሰራዊቱን በጥንቃቄ በተለያዩ ክፍሎች የከፋፈለው ሲሆን ለእያንዳንዱም መሪ ግልጽ ተግባር ሰጥቷል። በጦሩ መሃል የሻም አካባቢ የሙስሊሞች ጠቅላይ አዛዥ የነበሩትና በእርጋታቸውና በብልህነታቸው የሚታወቁት አቡ ዑበይዳ ቆመዋል። በጎን በኩል ደግሞ እንደ ዐምር ኢብኑ አልዓስና የዚድ ኢብኑ አቢ ሱፊያን ረዲየላሁ ዐንሁማ ያሉ አንጋፋ መሪዎች ተሰልፈዋል። ሆኖም ይህ ሁሉ ዝግጅት ቢኖርም የሮማውያን ጦር ግን እጅግ ግዙፍ መሆኑ የሚያጠራጥር አልነበረም። ፀሐይ ወደ ሰማይ ከፍ ስትል የመጀመሪያው የቢዛንታይን ረድፍ ተንቀሳቀሰ። ውጊያው በዚያ ዘመን ልማድ መሠረት በግለሰብ ፍልሚያዎች ተጀመረ። ከሁለቱም ወገን ጀግኖች ወደ ሜዳው መሃል ወጡ። እነዚህ ጀግኖች በሺዎች በሚቆጠሩ ወታደሮች ፊት ክብርን የሚያስጠብቅ ድልን ፍለጋ ተፋለሙ። ይህ ፍልሚያ የጠላትን ጥንካሬ ለመለካትና የሰራዊቱን ወኔ ለመቀስቀስ የሚደረግ ቢሆንም ይህ ምዕራፍ ብዙም ሳይቆይ አብቅቶ ወደ ዋናው ፍልሚያ ተሸጋገረ። የቢዛንታይን አዛዦች የጥቃት ምልክት ሰጡ። የሮማውያን እግረኛ ሰራዊትም በዝግታ ወደፊት መንቀሳቀስ ጀመረ። የለበሱት የብረት ጥሩር በፀሐይ ጮራ ስር ሲያንጸባርቅ፣ ረዣዥም ጦሮቻቸውም ወደፊት ተደቅነው የብረት ጫካ መስለው ይታዩ ነበር። ከበስተኋላቸው ደግሞ ቀስተኞቹ የፍላጻ ናዳ በሙስሊሙ ሰራዊት ላይ ማውረድ ጀመሩ። ፍላጻዎቹ እንደ ዝናብ ከሰማይ እየወረዱ መሬቱንና ጋሻውን ይመቱታል። አንዳንዶቹም የተዋጊዎቹን አካል እየሰነጠቁ ያልፋሉ። ከዚያም የመጀመሪያው ትልቅ ግጭት ተጀመረ። የሮማውያን እግረኞች ከሙስሊሙ ሰራዊት ጋር በከባድ ፍልሚያ ተያያዙ። የሰይፍና የጦር ትርምስ፣ የወታደሮች ጩኸትና የፈረሶች ህንቃሬ ተደባልቆ የየርሙክን ሜዳ በአስፈሪ ድምፅ አናወጠው። በውጊያው የመጀመሪያ ሰዓታት የሮማውያን ቁጥር ብልጫ ጉልህ ሆኖ ታየ። ጥቃታቸው ጠንካራና የተቀናጀ በመሆኑ አንዳንድ የሙስሊም ረድፎች በከባድ ጫና ምክንያት ወደ ኋላ ማፈግፈግ ጀመሩ። የቢዛንታይን ወታደሮች በቁጥራቸውና በከባድ ትጥቃቸው በመታገዝ ወደፊት ይገፉ ነበር። ይህም የሙስሊሙን መከላከያ ሰብሮ ለመግባት በአደገኛ ሁኔታ እንዲቃረቡ አደረጋቸው። በዚህ አስቸጋሪ ወቅት በሙስሊሙ የጦር ሰፈር በስተጀርባ ሌላ ትዕይንት ይታይ ነበር። ሰራዊቱን ለማገዝ እዚያው የነበሩትና በጀግንነታቸው የሚታወቁት ሙስሊም ሴቶች ተዋጊዎቹ ወደ ኋላ ማፈግፈግ ሲጀምሩ ወደ ሰፈሩ ዳርቻ በመውጣት ተዋጊዎቹ ወደ ውጊያው እንዲመለሱ ይቀሰቅሱ ጀመር። አንዳንድ ዘገባዎች እንደሚጠቁሙት ሴቶቹ ወደ ኋላ በሚያፈገፍጉት ወታደሮች ላይ በመጮህና ወኔያቸውን በመቀስቀስ ወደ ረድፋቸው እንዲመለሱ አደረጓቸው። ይህ ትዕይንት በተዋጊዎቹ ላይ ትልቅ ስነ ልቦናዊ ተጽዕኖ ፈጠረ። ወታደሮቹ በማፈግፈጋቸው ተጸጽተው በከፍተኛ ወኔ ወደ ፍልሚያው ተመለሱ። በዚህ ወሳኝ ሰዓት ኻሊድ ኢብን አልወሊድ ጣልቃ የሚገባበትን ትክክለኛ ጊዜ በጥንቃቄ ይጠባበቅ ነበር። ከረድፎች ጀርባ የመጠባበቂያ ፈረሰኛ ኃይል አዘጋጅቶ ነበርና አንዳንድ ክፍሎች መዳከማቸውን ሲያይ ትዕዛዝ አስተላለፈ።
ይህ የፈረሰኛ ኃይል እንደ አውሎ ነፋስ በጦር ሜዳው ላይ በመክነፍ ጫና ወደ በዛባቸው ስፍራዎች በመድረስ ረድፎችን ማጠናከር ጀመረ። የቢዛንታይን ጦር የሙስሊሙን ክንፍ ለመስበር በሞከረበት ወቅት የኻሊድ ፈረሰኞች ድንገተኛና ፈጣን ጥቃት በመሰንዘር የጠላትን ረድፍ አዘበራረቁት። ይህ ጣልቃ ገብነት የውጊያውን ሚዛን ዳግም አስተካከለው። ውጊያው ለረጅም ሰዓታት ቀጠለ። ፀሐይ ወደ እኩለ ሰማይ ተቃረበች፣ ሙቀቱም እየጨመረ መጣ። ወታደሮቹ ቢዝሉም ፍልሚያው ግን አልቆመም። በአንዳንድ ስፍራዎች ግጥሚያው በጣም የቀረበ ከመሆኑ የተነሳ ወታደሮቹ በሰይፍ በካራና አልፎ ተርፎም በባዶ እጃቸው ይተናነቁ ነበር። አቧራው አየሩን ሲሞላው የወታደሮች ደም የየርሙክን ሜዳ አጥለቀለቀው። ይሁን እንጂ እስከዚያች ሰዓት ድረስ የትኛውም ወገን ወሳኝ ድል ሊቀዳጅ አልቻለም። ፀሐይ ማዘቅዘቅ ስትጀምር ውጊያው ቀስ በቀስ እየበረደ መጣ። በዚያ ዘመን ልማድ መሰረት ጦርነት ሌሊት ሲሆን ይቆም ነበር። ወታደሮቹ ቀስ በቀስ ወደ የምሽጋቸው ማፈግፈግ ጀመሩ። በጦር ሜዳው ላይ ግን የሟቾች አስክሬን እንደተዘራ ቀርቷል። የመጀመሪያው ቀን ፍልሚያ በዚህ መልኩ ተጠናቀቀ። በግልጽ የወጣ አሸናፊ ባይኖርም እውነታው ግን በቁጥር እጅግ አነስተኛ የሆነው የሙስሊሙ ሰራዊት በዚያ ግዙፍ የሮም ጦር ፊት ጸንቶ መቆሙ በራሱ ትልቅ ድል ነበር። በሙስሊሞች ሰፈር መሪዎቹ የቀኑን ውሎ ለመገምገም ተሰበሰቡ። ሮማውያን በቀጣዮቹ ቀናት ጥቃታቸውን አጠናክረው እንደሚቀጥሉ ግልጽ ነበር። ውጊያው ገና አልተቋጨም። በሮማውያን ወገን ደግሞ የቀጣዩን ቀን የጥቃት ስልት ይነድፉ ነበር። አንዳንዶቹ ሙስሊሞቹ እየዛሉ ነው፣ በመሆኑም ቀጣዩ ጠንካራ ጥቃት የጦርነቱን ዕጣ ፈንታ ይወስናል ብለው አመኑ። ነገር ግን ኻሊድ ኢብኑል ወሊድ ፍጹም የተለየ ረቂቅ ስሌት ውስጥ መሆናቸውን ፈጽሞ አልጠረጠሩም። ሰሓቢዩ ኻሊድ የጠላትን እንቅስቃሴ በጥሞና እያጠኑ የታሪክን አቅጣጫ የሚቀይርበትን ወሳኝ ቅጽበት ይጠባበቁ ነበር። የመጀመሪያው ቀን ፍልሚያ ገና የመግቢያ ያህል እንጂ እውነተኛ ጦርነት ገና አልተጀመረም ነበር። በ636 ዓመተ ልደት የየርሙክ ሁለተኛ ቀን ጦር ሜዳው መልኩን ቀይሮ ነበር። ትናንት ሰፊ ሜዳ የነበረው ቦታ ዛሬ የውጊያ አሻራዎች አካባቢውን ሞልተውታል። የተሰበሩ ጋሻዎች፣ መሬት ላይ የተሰኩ ጦሮችና በመጀመሪያው ቀን የወደቁ ወታደሮች አስክሬን ሜዳውን አልብሰውታል። አየሩ በአቧራና በደም ጠረን ታፍኖ ነበር። በሙስሊሞች ወገን ወታደሮቹ የዛሬው ቀን ከትናንቱ የበለጠ ከባድ እንደሚሆን ተገንዝበው ነቃ ብለው ተነሱ። ምክንያቱም የሮም ጦር አሁንም ግዙፍና ብርቱ ከመሆኑም በላይ ገና እውነተኛ ሽንፈት አልገጠመውም ነበር። በሮማውያን ወገን ደግሞ መሪዎቹ በመጀመሪያው ቀን የታዩትን ክፍተቶች ሲመረምሩ አደሩ። ምንም እንኳ ውጊያው ባይቋጭም ብዙዎች የቢዛንታይን መሪዎች ግን ሙስሊሞቹ ደክመዋል የሚል ግምት ነበራቸው። ምክንያቱም የቢዛንታይን ጦር ሲያደርስባቸው የነበረው ጫና ከፍተኛ በመሆኑ የሙስሊሙ ሰራዊቶች መስመር ሊፈራርሱ ጥቂት ቀርቷቸው ነበር። በዚህም ምክንያት የቢዛንታይን መሪዎች አንድ ወሳኝ ውሳኔ ላይ ደረሱ። ሁለተኛው ቀን የውሳኔ ቀን መሆን አለበት የሚል ድምዳሜ ላይም ደረሱ። የቢዛንታይን የጦር መሪዎች ከመጀመሪያው ቀን የበለጠ ጠንካራና ሙስሊም መሪዎች ላይ ያተኮረ ጥቃት ለመሰንዘር አቀዱ። ጥቃቱን በመላው ግንባር ላይ ከመበተን ይልቅ በሙስሊሙ ሰራዊት የተወሰኑ ክፍሎች ላይ በማተኮር ግንባርን ሰብሮ ለመግባትና ሙሉ ለሙሉ እንዲበታተኑ ለማድረግ ወሰኑ። ይህ ዕቅዳቸው በከባድ እግረኛ ጦር የቀጥታ ጥቃት ሲከፍቱ፣ ፈረሰኞቹ ደግሞ ከጎንና ከጀርባ በመዞር እንዲያጠቁ ነበር። ይህ ስልት ከተሳካ የሙስሊሙ ሰራዊት በቢዛንታይን ጦርና በየርሙክ ዙሪያ ባሉ ጥልቅ ሸለቆች መካከል ተጠልፎ እልቂት እንዲገጥመው ያደርጋል። ፀሐይ ከአድማስ በላይ ከፍ ማለት ስትጀምር በሮማውያን ሰፈር እንቅስቃሴው ተጧጣፈ። የጦር ከበሮችም ዳግም ድምፃቸውን አሰሙ። የቢዛንታይን የጦር ሰልፎች ቀስ እያሉ ወደ ሙስሊሞች ምሽግ መገስገስ ጀመሩ። በሌሊቱ ክፍለ ጊዜ ኻሊድ ኢብኑል ወሊድ የሰራዊቱን አወቃቀር በአዲስ መልክ ሲፈትሹ አደሩ። የድካም ስሜት የታየባቸውን ክፍሎች በአዳዲስና ብርቱ ኃይሎች ተኩ። ፈረሰኞቹም በተለያዩ ግንባሮች መካከል በፍጥነት እንዲንቀሳቀሱ በሚያስችል መልኩ ስልታዊ አሰፋፈር እንዲይዙ አደረጉ።
ሮማውያን በዛሬው ዕለት ከትላንትናው የከፋ አደገኛ ጥቃት እንደሚሰነዝሩ ኻሊድ አስቀድመው ተረድተው ነበር። ውጊያው እንደተጀመረ ጥቂት ሰዓታት እንኳ ሳይቆጠሩ የቤዛንታይን እግረኛ ጦር በማያቋርጥ ፍጥነት ወደ ሙስሊሞች ግንባር መግፋት ጀመረ። በተመሳሳይ ወቅትም የሮም ቀስተኞች የሰራዊቱን ግስጋሴ ለመሸፈን የፍላጻ ናዳ አዘነቡ። የየርሙክ ሰማይ በጥቁር ወፎች መንጋ የተወረረ ይመስል በፍላጻዎች ተሸፈነ። ከዚያም አስፈሪው ግጭት በሁለቱ ጦሮች መካከል ተከሰተ። ሁለቱ ሰራዊቶች በከፍተኛ እልህና ግብግብ ተጋጠሙ። በዚህኛው ቀን ግን በሙስሊሙ ሰራዊት ላይ የነበረው ጫና እጅግ የከፋ ነበር። ቀኑ እየገፋ ሲሄድ በአንዳንድ ግንባሮች የነበረው የሙስሊሙ ሰራዊት በሮማውያን ጥቃት ምክንያት ወደ ኋላ ማፈግፈግ ጀመረ። ሮማውያን ኃይላቸውን በአንድ ወሳኝ ነጥብ ላይ በማከማቸታቸው በዚያ አካባቢ የነበረው ውጊያ እጅግ ደም አፋሳሽ ሆነ። በአንዱ የግንባር ክንፍ በኩል የቤዛንታይን ጦር የሙስሊሙን መስመር ሰብሮ ወደ ኋላ በመግፋት ትልቅ ክፍተት ፈጠረ። በሰሃባዎች ላይም አደገኛ የሽንፈት ምልክቶች መታየት ጀመሩ። ሮማውያን ይህን ክፍተት ተጠቅመው ሰርገው ከገቡ የሙስሊሙ ሰራዊት ሙሉ በሙሉ ሊፈራርስ የሚችልበት አጋጣሚ ተፈጠረ። በዚያች አስጨናቂ ቅጽበት የጦርነቱ ሚዛን ወደ ሮማውያን ያገደለ መሰለ። ጫናው የበረታባቸው አንዳንድ ሙስሊም ወታደሮች ወደ ሰፈራቸው ማፈግፈግ ጀመሩ። የሰራዊቱ መበታተን ጥቂት ሴኮንዶች ብቻ ቀርተውት ነበር። ሆኖም ግን ማንም ያልጠበቀው አስገራሚ ክስተት ተከሰተ። እንደ መጀመሪያው ቀን ሁሉ በሰፈር የነበሩት ሙስሊም ሴቶች የውጊያውን ሁኔታ በትኩረት ይከታተሉት ነበር። አንዳንድ ተዋጊዎች ወደ ኋላ እያፈገፈጉ መሆኑን ባዩ ጊዜ ወደ ግንባር መጥተው ድምፃቸውን አሰሙ። ተዋጊዎቹ ወደ ውጊያው እንዲመለሱ በከፍተኛ ስሜትና ወኔ ይገፋፏቸው ጀመር። አንዳንድ የታሪክ ዘገባዎች እንደሚጠቁሙት ሴቶቹ የሽንፈት ውርደት ከመድረሱ በፊት ወደ አውድማው እንዲመለሱ ወንዶቹን እየገሰጹ መሬቱን በዱላ ይደበድቡ ነበር። ይህ ተግባር በተዋጊዎቹ መንፈስ ላይ ትልቅ መነቃቃትን ፈጠረ። ብዙዎቹም ማፈግፈጋቸውን አቁመው በቁጭት ወደ ጦርነቱ ተመለሱ። ይሁን እንጂ ድሉን የወሰነው የሞራል ጥንካሬ ብቻ አልነበረም። ኻሊድ ኢብኑል ወሊድ የጦር ሜዳውን እንደ ንስር በትኩረት ይከታተሉት ነበር። ሮማውያን ጥቃታቸውን በአንድ በኩል ብቻ ማከማቸታቸውን ሲረዱ የመብረቅ ያህል የፈጠነ ስልታዊ እርምጃ ወሰዱ። በእጃቸው የነበረውን ተጠባባቂ ፈረሰኛ ጦር እንደ ማዕበል ወደዚያ አካባቢ እንዲገሰግስ አዘዙ። ፈረሰኞቹ የሮምን ጦር ፊት ለፊት ከመግጠም ይልቅ የጠላትን ሰራዊት ጎንና ጀርባ በመምታት ባልተጠበቀ አቅጣጫ ጥቃትን ሰነዘሩ። ይህ ድንገተኛ ጥቃት የሮማውያኑን ሰልፍ አበላሸው። ጥቃት ከመሰንዘር ይልቅ ራሳቸውን ለመከላከል እንዲገደዱ አደረጋቸው። በፈረሰኞቹ ጣልቃ ገብነት የታገዘው የሙስሊሙ እግረኛ ጦርም ምሽጉን ዳግም አጠናከረ። ሊከሰት የነበረው ትልቅ የሽንፈት አደጋም በዚያች የመጨረሻ ቅጽበት ተቀለበሰ። ውጊያው በሁለቱም ወገን እልህ አስጨራሽ በሆነ ፍልሚያ ቀጠለ። ሆኖም አንዳቸውም ወሳኝ ድልን ሳይቀዳጁ ቀኑ ተጠናቀቀ። የቤዛንታይን ጦር መሪዎች አንድ ትልቅ እውነትን መረዳት ጀመሩ። ይህ ፊት ለፊት የገጠሟቸው አነስተኛ ሰራዊት በቀላሉ የሚሰበሩ አይደሉም። ፀሐይ ወደ መጥለቂያዋ ስታዘቀዝቅ የጦርነቱ ግብግብ ዳግም ጋብ አለ። ወታደሮቹ እጅግ ዝለዋል። ሁለተኛው ቀን ከመጀመሪያው ይልቅ አደገኛ፣ የደረሰውም ጉዳት እጅግ የከፋ ነበር። እያንዳንዱ ሰራዊት ወደ የሰፈሩ ተመለሰ። በሙስሊሞች ሰፈር ድካሙ በገጽታቸው ላይ ቢታይም ያሳዩት ጽናት ግን በውስጣቸው አዲስ ድፍረትን አሳድሯል። በሮማውያን ወገን ግን ስጋት መንገስ ጀመረ። በቁጥር ብልጫቸው ውጊያውን በአጭር ጊዜ እንቋጨዋለን ብለው ቢያስቡም ከሁለት ቀን መራራ ፍልሚያ በኋላ ሙስሊሞቹ አሁንም እንደ ተራራ ጸንተው ቆመዋል። በዚያች ሌሊት ኻሊድ ኢብኑል ወሊድ የሁለቱን ቀናት ውሎ በጥሞና ሲመረምሩ አደሩ። ውጊያው በዚሁ መልኩ ከቀጠለ ግዙፉ የሮም ጦር አነስተኛውን የሙስሊም ሰራዊት ሊያዝለው እንደሚችል ተገነዘቡ። በመሆኑም ዓላማቸው ዝም ብሎ መከላከል ብቻ ሳይሆን የጦርነቱን ሂደት ሙሉ በሙሉ የሚቀይር አዲስ ስልት መንደፍ ሆነ። በ636 ዓመተ ልደት የየርሙክ ሦስተኛው ቀን ሲነጋ ይህ ፍልሚያ ተራ ውጊያ እንዳልሆነ በግልጽ ታወቀ። ሁለት ሙሉ ቀናት ያለ አንዳች ወሳኝ ድል ቢያልፉም አንድ ነገር ግን እርግጥ ሆነ። ያ አነስተኛ ቁጥር ያለው የሙስሊም ሰራዊት በፍጥነት ጠርጎ ሊያጠፋው በመጣው ግዙፍ ኃይል ፊት በጽናት መቆም ችሏል። በሙስሊሞች ሰፈር ወታደሮቹ በማያቋርጥ ውጊያ ደክመዋል። ሰይፎቻቸው በእጃቸው ላይ ከብደዋል። ጋሻዎቻቸውም በአቧራና በደም ተለውሰዋል።
ሆኖም መንፈሳቸው አሁንም ብርቱ ነው። ለዚህም ምክንያት በገቡበት ዓላማ ያላቸው እምነት ብቻ ሳይሆን በመሪያቸው በኻሊድ ኢብኑል ወሊድ ላይ የነበራቸው ጽኑ እምነትም ጭምር ነበር። ኻሊድ ጦርነቱን ከመጀመሪያው ቀን ጀምሮ በንቃት ይከታተሉ የነበረው በሰይፍ ብቻ ሳይሆን በረቂቅ አእምሮአቸውም ጭምር ነበር። በዚያች ሌሊት ኻሊድ ያሰቡት አንድ ነገር ብቻ ነበር። መከላከል ብቻውን አይበቃም። ጦርነቱ በዚህ አዝማሚያ ከቀጠለ ሮማውያን የቁጥር ብልጫቸውን ተጠቅመው ድል ሊቀዳጁ እንደሚችሉ ተረዱ። ስለዚህ የውጊያ ስልታቸውን ለመቀየርም ወሰኑ። በሦስተኛው ቀን ጠዋት ኻሊድ አንድ ትልቅ እርምጃ ወሰዱ። ሰራዊቱን ፍጹም በተለየ መንገድ ዳግም አደራጁት። እያንዳንዱ የጦር ክፍል ባለበት ረግቶ እንዲቆይ ከመፍቀድ ይልቅ ተንቀሳቃሽ የጦር ክፍሎች በሚባለው ስልት መጠቀም ጀመሩ። ይህ ዕቅድ ቀላል ቢመስልም የጦር ሜዳ ሊቅነት ውጤት ነበር። ተለዋዋጭ ክፍሎች ማለትም በግንባር ላይ የሚዋጉ ወታደሮች በፍጥነት እንደሚደክሙ ስለሚያውቁ ኻሊድ ከጀርባ ተጠባባቂ ኃይል አዘጋጁ። አንድ ክፍል ሲዝል በአዲስና ብርቱ ክፍል በፍጥነት እንዲተካ አደረጉ። በዚህም የሙስሊሙ ሰራዊት ሳይዝልና ሳይበታተን ረጅም ሰዓት መዋጋት ቻለ። ተንቀሳቃሽ ጥበቃ። ይህም ማለት ኻሊድ ለፈረሰኞቻቸው እጅግ ወሳኝ ሚና ሰጡ። ይህ በታሪክ ተንቀሳቃሽ ጥበቃ በመባል የሚታወቀው የፈረሰኛ ጦር በጦር ሜዳው ላይ በፍጥነት የመንቀሳቀስ ልዩ ስልጠና ያለው ነበር። በአንድ ቦታ ተቸክሎ ከመቆየት ይልቅ እርዳታ በሚያስፈልገው ግንባር ላይ እየደረሰ ድጋፍ ይሰጣል፣ ወይም በጠላት ደካማ ጎን ላይ ድንገተኛ ጥቃት ይሰነዝራል። ይህ ስልት በዘመናዊ ወታደራዊ ሳይንስ ተንቀሳቃሽ ተጠባባቂ ኃይል ከሚባለው ጋር ይመሳሰላል። ይህ የሙስሊሙ ሰራዊት ከነበረው ቁጥር በላይ ግዙፍ ሆኖ እንዲታይ አድርጎታል። በዚያ ጠዋት ውጊያው ሲጀመር የቤዛንታይን መሪዎች አንድ የተለየ ነገር አስተዋሉ። የሙስሊሙ ሰራዊት እንደ ቀደሙት ቀናት አይደለም። ሰልፉ እጅግ ተለዋዋጭና የማይጨበጥ ሆኖባቸዋል። ሮማውያን በአንድ ግንባር ላይ ጫና ሲያሳርፉ ያልጠበቁት አዲስ ኃይል ድንገት ደርሶ ይገጥማቸዋል። በሌላ በኩል ሰርገው ለመግባት ሲሞክሩ የሙስሊሙ ፈረሰኞች ከጎናቸው መጥተው ይደበድቧቸዋል። ይህ አዲስ ስልት የቤዛንታይንን እዝ በእጅጉ አደናገጠ። እነሱ ለምደውት የነበረው ግዙፍ ሰራዊቶች ፊት ለፊት የሚጋጠሙበትን የተለመደ ጦርነት አይነት ነበር። በየርሙክ እየሆነ ያለው ግን ከዚያ የተለየ ነበር። በዕለቱ እኩለ ቀን ላይ የቤዛንታይን ጦር በአንዱ የሙስሊም ግንባር ላይ እጅግ ጠንካራ ጥቃት ሰነዘረ። ዓላማቸው ግንባሩን ሰብሮ በመግባት የሙስሊሙን ሰራዊት ከጀርባ መክበብ ነበርና ዓላማቸውም ግንባሩን ሰብሮ በመግባት የሙስሊሙን ሰራዊት ከጀርባ መክበብ ነበር። መጀመሪያ ላይ ጥቃቱ የተሳካ መሰለ። ጫናው የበረታባቸው አንዳንድ የሙስሊም ክፍሎች ወደ ኋላ ማፈግፈግ ጀመሩ። በዚያች ቅጽበት ኻሊድ በፍጥነት ተንቀሳቀሱ። ፈረሰኞቻቸውም ከማዕከሉ ተነስተው አደጋ ወደ ተደቀነበት ግንባር እንዲያመሩ አዘዙ። ፈረሰኞቹ ሮማውያንን ፊት ለፊት ከመግጠም ይልቅ ሰልፋቸውን በመክበብ ከጎንና ከጀርባ መቷቸው። ይህ ድንገተኛ ጥቃት የቤዛንታይንን ጦር አፈረካከሰው። ማጥቃታቸውን ትተው ራሳቸውን ለመከላከል ሲሉ ወደ ኋላ ለማፈግፈግ ተገደዱ። በዚያች የመጨረሻ ቅጽበትም የሰራዊቱ ሕልውና ተረፈ። በዚያ ዕለት በቤዛንታይን ጦር ውስጥ አንድ ትልቅ ችግር መታየት ጀመረ። ብዛታቸው በጦርነቱ መጀመሪያ ላይ እንደ ትልቅ ብልጫ ቢታይም ከ3 ቀናት የማያቋርጥ ፍልሚያ በኋላ ግን ድካሙ በግልጽ ይታይባቸው ነበር። ሰራዊቱ እጅግ ግዙፍ በመሆኑ እንቅስቃሴውን በአንድ እዝ ስር መቆጣጠር አስቸጋሪ እየሆነ መጣ። በተጨማሪም ከተለያዩ ብሔረሰቦችና ቋንቋዎች የተውጣጣ ሰራዊት መሆኑ በቅንጅት ረገድ ትልቅ ክፍተት ፈጠረ። አንዳንዶቹ ክፍሎች በከፍተኛ ጀግንነት ሲዋጉ፣ ሌሎቹ ግን የመዋጋት ፍላጎታቸው ሳይቀር እየቀነሰ መጣ። በሌላ በኩል የሙስሊሙ ሰራዊት እጅግ የተቀናጀ ነበር። አብዛኛዎቹ ተዋጊዎች እርስ በርሳቸው የሚተዋወቁና በአንድ ግልጽ ዓላማ ስር የሚመሩ በመሆናቸው በጦር ሜዳው ላይ ያላቸው ትስስር ጠንካራ ነበር። በጦር ሜዳው ላይ በፈረሰኞች መካከል የተደረገው ፍልሚያ እጅግ አሰቃቂ ነበር። የቤዛንታይን ፈረሰኞች በከባድ የብረት መከላከያ የተጫኑ ሲሆኑ፣ የሙስሊም ፈረሰኞች ግን ቀላልና ፈጣን ነበሩ። ይህ የትጥቅ ልዩነት ሙስሊሞቹ የሮምን ጦር ግንባር መጥተው ጠላት ምላሽ ሳይሰጥ በፍጥነት እንዲሰወሩ አስችሏቸዋል።
እነዚህ ትናንሽ የሚመስሉ ጥቃቶች ውጊያውን በአንድ ጊዜ ባይቋጩትም የቢዛንታይንን ጦር አወቃቀር ግን ቀስ በቀስ እያዳከሙት መጡ። ፀሐይ ስትጠልቅ የሦስተኛው ቀን ውጊያ ጋብ አለ። ሁለቱም ሰራዊቶች አሁንም በየርሙክ ምድር እንደ ቆሙ ቢሆኑም በሮማውያን ዘንድ ግን ጥርጣሬ መንገስ ጀመረ። ይህ አነስተኛ ሰራዊት ይህን ሁሉ ጫና ተቋቁሞ እንዴት ሊቆም ቻለ? ይህ ሰራዊት እንዴት እንዲህ ያለ ተለዋዋጭና ፈጣን ስልት ሊኖረው ቻለ? በአራተኛው ቀን የየርሙክ ምድር በአቧራ በደምና በላብ የተሞላ ጭካኔ የተሞላበት መድረክ ሆኖ ነበር። ካሊድ አንድን እውነት በግልጽ ተረድቶ ነበር። ጦርነቱ በዚህ ከቀጠለ የሮማውያን የቁጥር ብልጫ ውሎ አድሮ የድል ሚዛኑን ሊደፋው ይችላል። ስለዚህ የጦርነቱን አቅጣጫ የሚቀይር አዲስ ነገር መፍጠር ነበረበት። ካሊድ ከከፍተኛ የጦር መሪዎች ከአቡ ዑበይዳ፣ ከየዚድ፣ ከሹራሕቢልና ከዓምር ኢብኑ ልዓስ ጋር ተቀመጠ። በዚያን ወቅት የሁሉም ፊት በድካም ቢረግፍም አይኖቻቸው ግን በጽናት ይፈጡ ነበር። ካሊድ እንዲህ አለ፣ ለ3 ቀናት ተዋግተናል፣ ነገር ግን የሮምን ጦር ገና አልሰበርነውም። ከዚያም ወደ ጦር ሜዳው እያመላከተ እንዲህ አለ፣ ሮማውያን በብዛታቸው ይተማመናሉ፣ ነገር ግን ይህ ብዛታቸው ራሱ ትልቁ ድክመታቸው ነው። ቀጠል አድርጎም ታሪክን የቀየረችውን አጭር አረፍተ ነገር ተናገረ። ከእንግዲህ እንደ ተለያዩ ክፍሎች ሳይሆን እንደ አንድ ወጥ ሰራዊት እንገጥማቸዋለን ብሎ ውይይቱን አጠናቀቀ። እስከዚያ ቀን ድረስ የሙስሊሙ ሰራዊት በተለያዩ ክፍሎች የተከፈለና እያንዳንዱ ክፍል በየራሱ መሪ የሚመራ ነበር። ይህ ደግሞ ሮማውያን በአንድ ግንባር ላይ ጫና ሲያሳርፉ ሌላው ክፍል በፍጥነት ደርሶ ለመርዳት እንዳይችል እንቅፋት ሆኖ ነበር። ካሊድ ይህንን ስጋት ለመቅረፍ መላውን ሰራዊት በአንድ ጠንካራ እዝ ስር አደራጀ። በዚያች ሌሊት ካሊድ በዘመኑ ጦርነቶች ውስጥ ያልተለመደ አዲስ ስልት ነደፉ። ሰራዊቱን በቀኝ፣ በግራ፣ በማዕከልና በጠንካራ ግንባር አደራጁ። ነገር ግን እጅግ አስገራሚና ሮማውያን ያልተዘጋጁበት አዲስ መሳሪያ ይፋ ሆነ። ካሊድ ከምርጥ የአረብ ተዋጊዎች መካከል የተመረጡ 1000 ፈረሰኞችን ያቀፈ ልዩ ኃይል አቋቋመ። የእነዚህ ተዋጊዎች ብቸኛ ተግባር እርዳታ በሚያስፈልገው ማንኛውም ግንባር ላይ በመብረቅ ፍጥነት እየደረሱ ድጋፍ መስጠት ነበር። የታሪክ ጸሐፍት ይህን ኃይል ተንቀሳቃሽ ጥበቃ አልያም አልሐሪሱል ሙተሐሪክ ብለው ሰይመውታል። ይህ ኃይል የካሊድ የመጨረሻውና ወሳኙ ካርድ ነበር። ካሊድ ኢብኑል ወሊድ ያንን ምርጥ የፈረሰኛ ጦር ራሳቸው ይመሩት ነበር። ይህ በወቅቱ እጅግ አደገኛ ስልታዊ መሳሪያ ነበር። ምክንያቱም እነዚህ ፈረሰኞች ክፍተቶችን ለመድፈን፣ ድንገተኛ ጥቃቶችን ለመሰንዘርና የውጊያውን አቅጣጫ በአንድ አፍታ ለመቀየር የሚያስችል ፍጥነት ነበራቸው። በሌላ በኩል የቤዛንታይን የጦር አዛዥ ማሃን የሙስሊሙን ሰራዊት አስተላለፍ በትኩረት ይመለከት ነበር። አንድ እንግዳ ነገር ግን አስተዋለ። የሙስሊሙ ሰራዊት እንደ ቀድሞ ባለበት ረግቶ የሚቆም ሳይሆን ባልተጠበቀ ፍጥነትና ቅንጅት የሚንቀሳቀስ አንድ ወጥ ኃይል ሆኗል። አንዳንድ የሮም መሪዎች የሙስሊሙ ሰራዊት አሰላለፍ መቀየሩን ቢረዱም ማሃን ግን እየሆነ ያለውን ነገር አደገኝነት ገና አልተገነዘበም ነበር። ማሃን አሁንም በቁጥር ብልጫው ይተማመናል። ፀሐይ ስትወጣ ውጊያው ዳግም ተቀጣጠለ። የጦር ከበሮች እያስተጋቡ፣ የሁለቱ ወገን አርማዎች በነፋስ እየተውለበለቡ፣ ወታደሮቹ ሲንቀሳቀሱ የሚነሳው አቧራም አየሩን እያፈነው ሰራዊቱ ተፋጠጠ። ካሊድ ግን በዚህኛው ቀን ጥቃትን የመከላከል ዕቅድ አልነበረውም። ወሳኙንና አደገኛውን ምት ጠላት ላይ ለማሳረፍ ትክክለኛውን ቅጽበት ይጠባበቅ ነበር። የሮም አዛዥ ማሃን ኃይሉን በሙሉ በዓምር ኢብኑ ልዓስ በሚመራው የሙስሊሙ የቀኝ ክፍል ላይ እንዲያሳርፍ ትእዛዝ ሰጠ። የቤዛንታይን ከባድ የታጠቁ ወታደሮች እንደ ግዙፍ ማዕበል መገስገስ ጀመሩ። ከጀርባቸው ያሉት ቀስተኞችም የፍላጻ ናዳ አዘነቡ። ሜዳው በብረትና በጦር ተሞላ። የሙስሊሙ የቀኝ ክንፍም በጫናው ምክንያት በትንሹ ማፈግፈግ ጀመረ። ነገር ግን ካሊድ ይህችን ቅጽበት ነበር ሲጠባበቅ የዋለው። ድንገት በአውድማው ዳርቻ ላይ ግዙፍ የአቧራ ዳመና ታየ። በመቶዎች የሚቆጠሩ ፈረሰኞች በከፍተኛ ፍጥነት እየገሰገሱ መጡ። እነዚህ የካሊድ ምርጥ ፈረሰኞች ነበሩ። ካሊድ ራሳቸው እየመሯቸው ጫናው ወደ በረታበት ግንባር እንደ ማዕበል ተወረወሩ።
በቤዛንታይን ጦር ጎን ላይ ያረፈው የኻሊድ ምት እጅግ ፈጣን፣ ብርቱና ያልተጠበቀ ነበር። የቤዛንታይን ወታደሮች እንዲህ ያለ ድንገተኛ ጥቃት አልጠበቁም ነበር። በመሆኑም ሰልፋቸው መፈራረስ ጀመረ። በዚያች ቅጽበት ኻሊድ አዲሱን ትዕዛዝ አስተላለፉ። የመልሶ ማጥቃት ትዕዛዝ። የሙስሊሙ የቀኝ ክንፍ ኃይሉን አሰባስቦ ወደፊት ሲገፋ፣ የኻሊድ ፈረሰኞች ደግሞ የሮምን ጦር ከጎን መውጋት ጀመሩ። የቤዛንታይን ጦር ራሱን በሁለት አቅጣጫ ማለትም ከፊትና ከጎን በሚሰነዘር ጥቃት ውስጥ አገኘው። በቤዛንታይን ሰራዊት ውስጥ ከፍተኛ ግርግር ነገሰ። ኻሊድ በአንድ ጥቃት ብቻ አልተገደበም። አንድ ነጥብ መጥቶ በፍጥነት መሰወር፣ ከዚያም በሌላ አቅጣጫ ዳግም ድንገት ተከስቶ ማጥቃቱን ጀመረ። ኻሊድ ለእያንዳንዱ ጥቃት ራሳቸው ግንባር ቀደም ነበሩ። ይህ ስልት ሮማውያን ሰልፋቸውን ዳግም እንዳያጠናክሩ አደረጋቸው። በአንድ በኩል ራሳቸውን ለማደራጀት ሲሞክሩ፣ በሌላ አቅጣጫ ሌላ ጥቃት ይፈጸምባቸዋል። ሰዓታት እያለፉ ሲሄዱ የሮም ሰራዊት በራሱ ላይ ያለው እምነት እየጠፋ መጣ። ወታደሮቹ የሙስሊም ፈረሰኞች በድንገት ተከስተው በኃይል መጥተው ሲሰወሩ ሲያዩ ሁኔታው ሊተነበይ እንደማይችል አስፈሪ ማዕበል ሆኖባቸዋል። ከጦርነቱ የተረፈ አንድ የቤዛንታይን ወታደር እኛ የምንዋጋው እንደ ነፋስ የሚንቀሳቀሱ ሰዎችን ነበር ብሎ ይተርክ ነበር። በዚህ ሁሉ መሃል ከኋላ ግንባር ሌላ ያልተጠበቀ ብርታት ነበር። እንደ ኸውለት ኢብኑል አዝወር ያሉ ጀግና ሙስሊም ሴቶች ከሰራዊቱ ጀርባ ቆመው ተዋጊዎችን ያበረታቱ ነበር። ተልእኳቸውም ግልጽ ነበር። ያለምንም በቂ ምክንያት ወደ ኋላ የሚያፈገፍግን ወታደር ወደ ውጊያው መመለስ። ይህ ተግባር በሙስሊሙ ሰራዊት ውስጥ የሞራል መላሸት እንዳይከሰት ትልቅ ጋሻ ሆነ። ፀሐይ ስትጠልቅ ውጊያው ለጊዜው ጋብ አለ። ነገር ግን ድባቡ ከቀደሙት ቀናት ፈጽሞ የተለየ ነበር። የቤዛንታይን ጦር ምንም አይነት እውነተኛ ግስጋሴ አላሳየም። ከፍተኛ ወታደራዊ ኪሳራ ደርሶበታል። በሌላ በኩል የሙስሊሙ ሰራዊት በራሱ ላይ ያለው እምነት ከምንጊዜም በላይ ከፍ ብሏል። የኻሊድም እቅድ ፍሬ ማፍራት ጀምሯል። ሆኖም እሳቸው ገና አልረኩም ነበር። ወሳኙ ፍልሚያ ገና እንዳልተጀመረና ታላቁ ምት ገና ከፊታቸው እንደሚጠብቃቸው ያውቁ ነበር። በዚያች ሌሊት ኻሊድ ኢብኑል ወሊድ በጦር ሜዳ አውድማ ላይ እያተኮሩ ለጦር መሪዎቹ እንዲህ አሉ። ኢንሻአላህ ነገ እንሰብራቸዋለን። ነገር ግን እንዴት? በመቶ ሺዎች የሚቆጠርን ግዙፍ ሰራዊት የሚረታው እቅድ ምን ይሆን? አብረን የምንመለከተው ይሆናል። በ636 ዓመተ ልደት የየርሙክ አምስተኛው ቀን ሲነጋ ድባቡ ፍጹም የተለየ ነበር። ሰማዩ ለቀናት ካልቀዘቀዘው የጦርነት አቧራ የተነሳ በደመና ተሸፍኗል። ይህች ቅጽበት ኻሊድ ከመጀመሪያው ጀምሮ ሲጠባበቃት የነበረች ናት። ያለፉትን ቀናት የሮምን ጦር በማዛል ደካማ ጎኑን በመምታትና ሰልፉን በማናጋት አሳልፏል። ዛሬ ግን ግቡ መከላከል ወይም ጥቃትን መመለስ ብቻ አይደለም። ዛሬ ግቡ ግልጽና አንድ ነው። የቤዛንታይንን ጦር ሙሉ በሙሉ መደምሰስ። በሌላ በኩል የሮሙ መሪ ማሃን ሁኔታው ከቁጥጥር ውጪ እየወጣ መሆኑን ተረድቷል። በቀደመው ቀን በሙስሊሞች ላይ የተሰነዘረው ተከታታይ ጥቃት በሰራዊቱ ውስጥ መረበሽን ፈጥሯል። ሆኖም ማሃን አሁንም አንድ ነገር ላይ ይተማመናል፣ በቁጥር ብልጫው። በየርሙክ ሸለቆች አቅራቢያ የሚገኘው ግዙፍ የሮም ሰራዊትና አጋሮቹ እስከ አድማስ ድረስ ተሰልፈው ይታያሉ። ነገር ግን ማሃን ያልተረዳው ትልቅ እውነት ይህ ግዙፍ ቁጥር ራሱ ለጥፋታቸው ዋነኛ ምክንያት እንደሚሆን ነበር። ከውጊያው በፊት በነበረው ሌሊት ኻሊድ እጅግ ደፋርና ጥንቃቄ የተሞላበት የማጥቃት ዕቅድ ነደፉ። ይህ ዕቅድ የመከላከል ሳይሆን ሙሉ በሙሉ የማጥቃት ስልት ነበር። ዓላማውም የሮምን ጦር ከዳርና ከዳር በመበጣጠስ ማዕከሉን ማድቀቅ ነው። በዚህም መሰረት ኻሊድ ሰራዊቱን ወደ ተለያዩ ተንቀሳቃሽ ክፍሎች ከፈለው። ጠንካራ የቀኝ ክንፍ፣ ጽኑ የግራ ክንፍ፣ የሰራዊቱ ማዕከል፣ ተጠባባቂ ኃይል እናም ራሳቸው የሚመሩት ተንቀሳቃሽ ጥበቃ። እነዚህ የኻሊድ ምርጥ ፈረሰኞች ዝም ብሎ የድጋፍ ኃይል ሳይሆኑ የጦርነቱን አቅጣጫ ሙሉ በሙሉ የሚቀይሩ ወሳኝ መሳሪያዎች ነበሩ።
የዕለቱ የመጀመሪያው የፀሐይ ጨረር ብቅ ሲል የጦር ከበሮች ዳግም አንቧረቁ። ሁለቱ ሰራዊቶች ፊት ለፊት ተፋጠጡ። በአውድማው ላይ የተለያዩ አርማዎች ከፍ ብለው ይታያሉ። በወርቃማ መስቀል ያጌጡት የቤዛንታይን ሰንደቆች በአንድ በኩል፣ የሙስሊሞች ጥቁርና አረንጓዴ አርማዎች ደግሞ በሌላ በኩል በነፋስ ይውለበለባሉ። ወታደሮቹ ትዕዛዙን በትዕግስት ይጠባበቃሉ። ወዲያም ጦርነቱ ተጀመረ። የሮም መሪ ማሃን በግዙፍ ኃይል የማጥቃት ውሳኔ አስተላለፈ። ያ ሁሉ ጫና በመጨረሻ የሙስሊሙን ግንባር ይሰበረዋል ብሎ አምኖ ነበር። የቤዛንታይን ከባድ የታጠቁ ወታደሮች እንደ ብረት ግንብ ወደፊት ገሰገሱ። ከጀርባቸው ያሉት ቀስተኞችም የፍላጻ ናዳ አዘነቡ። መሬቱ በሺዎች በሚቆጠሩ ወታደሮች ኮቴ ተናወጠ። ትዕይንቱም እጅግ አስፈሪ ነበር። ሙስሊሞቹ ግን አንዲት እርምጃ እንኳ ወደ ኋላ ፈቀቅ አላሉም። እንደ አቡ ዑበይዳ፣ ዐምር ኢብኑ አልዓስ፣ የዚድ ኢብኑ አቢ ሱፊያንና ሹራሕቢል ኢብኑ ሐሰና ያሉ ታላላቅ መሪዎች ከፊት ሰልፍ ቆመዋል። ትዕዛዙ ግልጽ ነበር። ትክክለኛው ቅጽበት እስኪመጣ ድረስ ጽኑ የሚል ነበር። ውጊያው እየተፋፋመ ሲሄድ አንዳንድ የሙስሊም ክፍሎች ቀስ እያሉ ማፈግፈግ ጀመሩ። ይህ ግን የኻሊድ የጦር ስልት አካል ነበር። ሮማውያን ድል እየተቀዳጁ መሰላቸውና ይበልጥ ወደፊት ገፉ። በዚያች ቅጽበት ግን ኻሊድ ወሳኙን ምልክት ሰጡ። የኻሊድ ተንቀሳቃሽ ጥበቃ እንደ መብረቅ ተወረወረ። ከፈረሶቻቸው ጀርባ የሚነሳው አቧራ ሰማዩን ሲሸፍነው የኮቴያቸው ድምፅ እንደ ነጎድጓድ ያስጎመግም ነበር። ፈረሰኞቹ የሮምን ጦር ፊት ለፊት ከመግጠም ይልቅ ወደ ቤዛንታይን የግራ ክንፍ አመሩ። ያ ምት ድንገተኛና አደገኛ ነበር። የሙስሊም ፈረሰኞች የጠላትን ሰልፍ በቅጽበታዊ ፍጥነት ሰነጠቁት። በቤዛንታይን ወታደሮች ዘንድም ፍራቻ ነገሰ። ይህ ጥቃት ዝም ብሎ ተራ ምት ሳይሆን የኻሊድ ዕቅድ መጀመሪያ ነበር። ፈረሰኞቹ የጠላትን ጎን ሲመቱ፣ የሙስሊሙ የቀኝና የግራ ክንፍ ሰራዊት በአንድነት ወደፊት ገፋ። በዚህም የቤዛንታይን ጦር ከሦስት አቅጣጫ ከፊት፣ ከጎንና ከጀርባ መሰለፍ ጀመረ። ሮማውያን መከበባቸውን ተረዱ። በሰራዊቱ ውስጥ ትልቅ ትርምስ ተፈጠረ። ትዕዛዞች በግልጽ አይደርሱም። ወታደሮቹም ያለ ቅንጅት ወዲህና ወዲያ ይወዛወዙ ጀመር። የሙስሊም ፈረሰኞች መጥተው ይሰወራሉ፣ ዳግም ይመለሳሉ። በዚህም የሮም ሰልፍ ሙሉ በሙሉ ተፈረካከሰ። በጥንታውያን ጦርነቶች ውስጥ የመሪዎች መውደቅ የሰራዊቱን ሞራል ይሰብረዋል። በዚያ ዕለትም የሮም ጦር በርካታ መሪዎቹን አጣ። የአዛዡ የማሃን መገደል ወይም የመሰወር ወሬ ሲናፈስ በወታደሮቹ ዘንድ ታላቅ ፍርሃትም ሰፈነ። ከቤዛንታይን ሰራዊት ጀርባ አንድ አደገኛ ገደል ነበር፣ ጥልቁ የየርሙክ ሸለቆ። ሮማውያን ማፈግፈግ ሲጀምሩ ያ ማፈግፈግ ወደ አስከፊ እልቂት ተቀየረ። በሺዎች የሚቆጠሩ ወታደሮች እርስ በርስ ሲረጋገጡ፣ ፈረሶች የሚጋጩ፣ ወታደሮችም ወደዚያ ጥልቅ ገደል እንደ ውሃ ይፈሱ ጀመር። ይህን ሲመለከቱ ኻሊድ ወዲያውኑ የሙሉ ማጥቃት ትዕዛዝ አስተላለፉ። የሙስሊሙ ሰራዊት በሙሉ ኃይሉ ወደፊት ተመመ። የሰይፎች ድምፅና የተዋጊዎች ጩኸት ሰማዩን ሞላው። ያ ግዙፍ የሮም ጦር ሙሉ በሙሉ ፈረሰ። ማፈግፈጉ ወደ ሽሽት፣ ሽሽቱም ወደ አስፈሪ ውድመት ተለወጠ። ፀሐይ ስትጠልቅ ውጊያው አብቅቷል። በመቶ ሺዎች የሚቆጠሩ ወታደሮችን ይዞ የመጣው ታላቁ የቤዛንታይን ጦር ሙሉ በሙሉ ተደመሰሰ። የሙስሊሙ ሰራዊት ግን በታሪክ ውስጥ እጅግ አስደናቂ ከሚባሉ ወታደራዊ ድሎች አንዱን ተቀዳጀ። ይህ ድል በቁጥር ብልጫ የተገኘ ሳይሆን በአመራር ብቃት፣ በዲሲፕሊን፣ በጽኑ ኢማንና በወታደራዊ ሊቅነት የተገኘ ነበር። ከጦርነቱ በኋላ በአውድማው ላይ አንድ ስም ብቻ ያስተጋባ ነበር። እሱም ኻሊድ ኢብኑል ወሊድ። ሆኖም ከዚህ ታላቅ ድል በኋላ የተከሰተው ነገር ከጦርነቱ ባልተናነሰ መልኩ እጅግ ጠቃሚና የታሪክ አቅጣጫን የቀየረ ነበር። የየርሙክ ድል ዝም ብሎ ተራ ወታደራዊ ስኬት ሳይሆን የመላውን ቀጠና ታሪክ የለወጠ ታላቅ ኩነት ነበር። በ636 ዓመተ ልደት ያ እልህ አስጨራሽ ፍልሚያ የተካሄደበት ሰፊ ሜዳ የአዲስ ታሪክ ምልክት ሆኖ አረፈ። ምድሪቱ እንደ ቀድሞዋ አልሆነችም። ጦርነቱ በሁሉም ረገድ ጥልቅ ጠባሳውን ጥሎ አልፏል።
በደም የጨቀየው አፈር፣ የፈረሶች ኮቴና የተዋጊዎች ጩኸት ጋብ ብሏል። ነገር ግን የድሉ ድምፅ እስከ ዘመናችን ድረስ ያስተጋባል። የየርሙክ ድል የመካከለኛው ምስራቅን ካርታ ዳግም የሳለ ስልታዊና ወሳኝ ሽግግር ነበር። በማሃን የሚመራው የቤዛንታይን ጦር የገጠመው አሳፋሪ ሽንፈት ለግርማዊቷ ቤዛንታይን ታላቅ መርዶ ነበር። ከየርሙክ በኋላ ሮማውያን የአብዛኛውን የሶሪያ ግዛታቸውን ቁጥጥር አጡ። እንደ ደማስቆ፣ ሒምስና ጡርጡስ ያሉ ዋና ዋና ከተማዎችም ለሙስሊሞች ክፍት ሆኑ። የቤዛንታይን ሰራዊት ሞራል ሙሉ በሙሉ በመፈራረሱ የተረፈው ኃይል ወደ ሰሜንና ወደ ቤዛንታይን የውስጥ ግዛቶች ለማፈግፈግ ተገደደ። ይህ ድል ቤዛንታይን ከእንግዲህ በሻም ምድር የሙስሊሙን ኃይል መቋቋም እንደማትችል ያረጋገጠ ነበር። በሌላ በኩል በኻሊድ ኢብኑል ወሊድ የሚመራው የሙስሊሙ ሰራዊት የማይበገር ወታደራዊ ኃይል መሆኑን ለዓለም አሳየ። ኻሊድ መልክዓ ምድሩን ለራሳቸው ጥቅም የመዋላቸው የሰራዊቱ ተለዋዋጭ አወቃቀር፣ በተንቀሳቃሽ ጥበቃ ጦር የሚሰነዘሩ ድንገተኛ ጥቃቶችና በአስጨናቂ ቅጽበቶች የወታደሮችን ወኔ የመቀስቀስ ችሎታው፣ ይህ ሁሉ ተደማምሮ በቁጥር እጅግ በላቀው ጠላት ላይ ድልን አጎናጸፈው። የቤዛንታይን ጦር መፈራረስ ሶሪያንና አካባቢዋን ለሙስሊሞች በሰፊው ከፈተ። ደማስቆ በአጭር ጊዜ ውስጥ በሙስሊሞች እጅ ወደቀችና ለአዲሱ ሰራዊት ወሳኝ ማዕከል ሆነች። የዮርዳኖስና የፍልስጤም አካባቢዎችም ደረጃ በደረጃ በሙስሊሞች ቁጥጥር ስር ዋሉ። በሻም ምድር የሰፈረው የሙስሊሞች ኃይል ወደ ሰሜናዊ ሶሪያና ወደ ምስራቅ አናቶሊያ አይኑን እንዲጥል አስቻለው። ይህ ድል ለመካከለኛው ምስራቅ ታላላቅ ድሎች መሰረት በመጣል ዲነል ኢስላም በፍጥነትና በዘላቂነት እንዲስፋፋ በር ከፋች ሆነ። ከየርሙክ በኋላ የኻሊድ ኢብኑል ወሊድ ስም ከወታደራዊ ሊቅነትና ከስትራቴጂካዊ አመራር ጋር ለዘላለም ተቆራኘ። ኻሊድ ዝም ብለው የጦር መሪ ሳይሆኑ የመካከለኛው ምስራቅን ታሪክ የሰሩ ስብዕና ነበሩ። የየርሙክ ድል በቀጠናው ያለውን የኃይል ሚዛን በአዲስ መልኩ ተረጎመው። ጥቂት ወታደሮች በጥበብና በብልህ አመራር ከተመሩ ግዙፉን ሰራዊት ማሸነፍ ይችላሉ። አላህ ለሰሓቦች እንዲሁም ለተከታዮች መልካም ሥራዎቻቸውን ይውደድላቸው።